ቀንበር ይሰባበር ፍቅር ለኔ ልዩ ነው ሚል እልልታው ጨብጨባውን ያሰማ ስለ ጌታ እልልታችሁ ይሰማ እልልታ ያለው ለጌታ ያነገርከኝ አለ ማንም ሳይኖር ከጎኔ አለ ያጫወትከን አለ ገና ማንም ሳይኖር ከጎኔ አለ የነገርከኝ አለ እስጋና በቀር ያንም ሳይኖር ከጎኔ አለ ምድረ በዳ ላይ ሆነን አለ ትበዛለህ ስትለኝ ድገሙ የነገርከኝ አለ በቀር ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን አለ ትበዛለህ ስትለኝ ጌታ መርቆ የሸኘው ሰው መሀል መንገድ ላይ አስቀረው ነገር ጨምሮ የመረቃቱ እንዳሸዋነው Shut
አረ ኢየሱስ ልዩ ነው ተወዳዳሪ ታላቅ የታየታ አረ ኢየሱስ ልዩ ነው አረ ኢየሱስ ልዩ ነው ተወዳዳሪ ታላቅ አምላክ አምልኮአችን ለእሱ ብቻ ለወጀ ኢየሱስ ጌታ ነው። እስኪ አሜን በሉ። እስኪ ደስ ያለው ሰው አለ? አሜን ናችሁ ወይ? ኢየሱስ ጌታ ሃሌሉያ። አጠገባችሁ ያለውን ሰው ያዙና ዛሬ አዋጁ ሊሻር ነው በሉ። እስኪ ተናገሩ። እስኪ አዋጁ ዛሬ ሊሻር ነው በሉ። እስኪ የተነሳው ወጀቡ ማዕበሉን በስንትም አቅጣጫ ይሁን ዛሬ ግን አዋጁ ይሻራል። አንድ ሰው ጮሆ አሜን ሲል ይሆንለታል። እኔስ ቃሉን ስገልጠው የገረመኝ የእውነት አባት ስላለኝ እኔስ ቃሉን ስገልጠው መንፈስ ነካኝ የእውነት አባት ስላለኝ ብቻውን ቆሞ በአደባባይ ተወራረደ ጌታ ልታይ በሳት ተገልጦ አስገርሞታል የኤልያስ አምላክ እኔስ ገርሞኛል። ቢወዳደሩ ከእግዚአብሔር ጋር ፊት ቢቧጭሩ በዓል ቢጠራ ሳይመጣ ቀርቶ አስጨንቋቸዋል የኤልያስ አምላክ እኔስ ገርሞኛል። ነገር አለኝ እኔስ ነገር አለና ሚዋጋ በልጃ ጭወት አለኝ እስ ጭወት አለው በሰባተኛው ቀን ይታመናል አቤት አቤት ይታመናል ይታመናል ብቻውን ቆሞ በአደባባይ ተወራረደ ጌታ ሊታይ በእሳት ተገልጦ አስገርሞታል የኤልያስ አምላክ እኔስ ገርሞኛል። ሲወዳደሩ
ከልካይ ቢተክል ቢነቅል ሲያሻው ቢገነባ ሰው የሚለው የለም ሸበላ ነው ጌታ አንድ ነገር ገባ ከቀሩት እግዚአብሔር ተለቀ ማነው የእሱ ከልካይ ቢተክል ቢነቅል ሲያሻው ቢገነባ ሰው የሚለው ሸበላ ነው ሸበላ ከጠላት የበላይ የሆነው ሸበላ የሆነው ሸበላ የሆነው ተሸው ሄዳለ ሁኔታን አልሰማም ሸበላ የሆነው ሸበላ የሆነው ከሁኔታ በላይ ሸበላ የሆነው ሸበላ የሆነው ሸበላ የሆነው ኢየሱስ ጌታ ነው ሁኔታን አልፈራም ሸበላ የሆነው ሸበላ እግዚአብሔር ዛሬ የሰጠኝ ቃል እንደዚህ የሚል ነው። ከሕዝቤ ፊት እሄዳለሁ የሚል ነው። አልገባሽም አንቺ፣ አልገባህም አንተ። ከሕዝቤ ፊት እሄዳለሁ የሚል ነው። አንድ ሰው ጮሆ አሜን። ባጠገባችሁ ያለውን ሰው ተመርቅ ያለው በሉት። የመረቀኝ እግዚአብሔር ነው በሉት። በኔ ላይ በሉት። በኔ ጀርባ በሉት። የምርቃቱ ቃል አለ በሉት። ያ ነው የሚያኖረኝ በሉት። ያ ነው የሚያለመልመኝ በሉት። ብዙዎች ዛሬ ማታ በጌታ በኢየሱስ ስም እንደገና በእግዚአብሔር አፍ ይመረቃሉ። ይሁንልሽ ይባልላሻል። ይሁንልህ ይባልልሃል። ይሁንላችሁ ይባልላችኋል። ኢየሱስ ጌታ ነው። መቼስ ይሄ ቤት የነቢያት የሐዋርያት ቤት ነው። በዚህ መድረክ አይዋሽም። በዚህ ቤት አይዋሽም። እግዚአብሔር እንዲህ ብሏል፣ ከፊታቸው ይሄዳሉ። ባጠገባቸው ያለውን ሰው ሰላም አትበሉት፣ እዩትና ወድሃለሁ በሉት። ዝም ካልክ ግን የራሴ ጉዳይ በሉት። እኔ በአምላኬ ኮራለሁ በሉት። አምላኬ እንዲህ ብሎኛል በሉት። ከፊት ይሄዳለሁ ብሎኛል። ጂሰስ! አንድ ሰው ጮሆ አሜን ይበል እስቲ። አንድ ሰው አለ ዛሬ ማታ። በእናታችሁ አንድ ወንበር ስጡኝ እስቲ። አንድ ሰው አለ በዚህ ጉባኤ መካከል እግዚአብሔር ከፊት ለፊቱ ከማለፉ የተነሳ ትልቁ ተራራ ግልብጥ ይልለታል። ሌላ መልእክት አለኝ። ኑ ረጋሳ ብሩክ፣ ኑ እናንተ ሶስታችሁ አይታችኋል የተራራውን። እንካ ቁጭ በልበት። ተባረክ። ና ኑ። አሁን ደግሞ ሌላ አንድ ሰው አለ። ኢየሱስ ጌታ ነው። የተራራውን አይታችኋል። አንድ ደግሞ ሌላ ሰው አለ። ና አንድ ሌላ ሰው አለ። እግዚአብሔር ምን ብሏል? ከፊት ሄዳለሁ ሲል ተራራው ቅድም እንዴት እንደሆነ አይታችኋል። አሁን ደግሞ ምን አለ? ከፊት። ይሄ እግዚአብሔር ነው፣ ይሄ አንተ ነህ። ቁም ከፊቴ። ኢየሱስ ጌታ ነው። እዚህ ጋር ቁም። ይሄ አንተ ነህ። ይሄ ደግሞ ከፊቴ ሄዳለሁ ያለው እግዚአብሔር ነው።
ያ ደግሞ በምንም ተአምር አታልፍም የሚል ጠላት ነው። ትላንት ቆዩ አሁን ትላንት ብዙ ሞክረ ቀኝ ብለ ዘግቶብሃል፣ ግራ ብለ ዘግቶብሃል፣ በጓደኛ መተ ዘግቶብሃል፣ በአገር ገዢ መተ ዘግቶብሃል። ዛሬ ግን እግዚአብሔር እንዲህ ብሎሃል። ምን አለ? እኔ እመራሃለሁ። እሱ ሲመራ ምን እንደሚሆን እዩ። ሂድ። አንድ ሰው ጮሆ አሜን ይበል በደንብ። አንድ ሰው አለ ዛሬ ማታ የማይታለፈው ፈርማታ የሚያልፍ የማይደፈረው ከተማ የሚደፍር የማይገባው ከተማ የሚገባ ተራራ ከፊቱ የሚወድቅለት አያ አንድ ኃያል ትውልድ ቆሞ ጮሆ አሜን ይበል እስቲ። ባጠገብ ያለውን ሰው ወድሃለሁ በለው። ተባረክልኝ በሉት። እኔ በለው ኃያሉን እግዚአብሔርን ይዤ በለው። ኃይለኛውን እግዚአብሔርን ይዤ በለው። ለዘላለም ኃይለኛ ነኝ በለው እስቲ። ለዘል አያ እግዚአብሔር እንዲህ አለ። ዛሬ ማታ የብዙ ሰዎችን ክንድ አጠነክራለሁ አለ ጌታ። የብዙ ሰዎችን ኮቴ አጠነክራለሁ አለ ጌታ። የብዙ ሰዎችን የአንደበታቸውን ቃል አከብዳለሁ አለ ጌታ። መልእክት አለኝ። ዛሬ ማታ የአንደበቴ ቃል ይከብዳል። በየትኛውም አጋንንት አትነቀልም፣ ትነቅለዋለህ። እግዚአብሔር እንዲህ አለኝ። አሁንም አንድ ሰው አለ አለኝ። ያ ሰው አለኝ እረፍት በሌለበት ከተማ አርፎ ይኖራል አለኝ። እንዴት ስለው ዛሬ መንፈሴ በላዩ ላይ እንደ ዘይት ይፈስበታል። እረፍት በሌለበት ከተማ፣ ሁከት ባለበት ከተማ፣ ረብሻ ባለበት ከተማ፣ በሽታ ባለበት ከተማ፣ መርገም ባለበት ከተማ፣ ፍርሃት ባለበት ከተማ አርፎ ይኖራል። ሃሌሉያ። ባጠገብ ያለውን ሰው ፍርሃት የለኝም በለው፣ ስጋት የለኝም በለው፣ ድንጋጤ አይመለከተኝም በለው፣ ሐሜትም አይመለከተኝም በለው፣ ወሬም አይመለከተኝም በለው፣ ይወድቃልም አይመለከተኝም በለው፣ ይጠፋልም አይመለከተኝም በለው፣ ይሞታልም አይመለከተኝም በለው፣ አይሄድምም አይመለከተኝም በለው፣ ይዘጋበታልም አይመለከተኝም በለው፣ ይቆማልም አይመለከተኝም በለው። የኔ ነገር በእግዚአብሔር እጅ ነው በለው። እባክህ አንድ ሰው አለ ዛሬ ይወድቃል እየተባለ እንደገና ይነሳል። ይቆማል እየተባለ በንስር ፍጥነት በንስር ክንፍ በመንፈስ ዓለም ይበራል። በቢዝነስ ዓለም ይበራል። በአገልግሎት ዓለም ይበራል። ዘምሮ ይበራል። ተንብዮ ይበራል። አገልግሎ ይበራል። መርቶ ይበራል። በየትኛውም ኖሮ ይበራል። አያ ምን ሆነሃል በሉት። ባጠገባቸው ያለውን ሰው አልገባህም ወይ በሉት። መጽሐፍ ቅዱስ እኮ እንዲህ ይላል በሉት። እግዚአብሔርን በመተማመን የሚጠባበቁ እንደ ንስር መጽሐፉ የሚለው እንደ ዶሮ አይደለም፣ እንደ ጫጩት አይደለም፣ እንደ ሌሎችም ወፎች አይደለም። እንደ ንስር በክንፍ ይወጣሉ። አንድ ሰው አለ ዛሬ ማታ እንዴት ፈጠንክ የሚያስብል ክንፍ ይገጠምለታል። እንዴት ቸኮልክ? እንዴት ፈጠንክ? እንዴት ተሳካልህ? እንዴት ሆነልህ? እንዴት ተከፈተልህ? እንዴት ተመቸልህ? እንዴት ተደላደልክ? እንዴት ወረስክ? እንዴት አለፍክ? እንዴት አንተ ደግሞ ምላሽ ይሄ ይሆናል። ከመለኮት ዓለም ስለ እኔ ቃል ወጣ። እንደ ንስር ክንፍ ተሰጠኝ። በመንፈስ ቅዱስ ኃይል ፈጥኜ ሟርተኛ፣ ጠንቋይ፣ ኖራ ገላጭ፣ ተብታቢ፣ ክፉ፣ አስማተኛ ቀደምኩት። አያ ባጠገባችሁ ያለውን ሰው ሰላም ነው ወይ በሉት። መልእክት አለኝ ላንተ በሉት። ከዛሬ ማታ ጀምሮ
እንደ ንስር በንስር ክንፍ በመንፈስ ቅዱስ ኃይል ትፈጥናለህ። የቀደምህን ሁሉ ትቀድመዋለህ። ከዛሬ ማታ ጀምሮ ካንተ ፊት ማንም አይቆምም። እግዚአብሔር ብቻ ያንተ ፊተኛ ነው። አንተ እግዚአብሔርን ቀጥለው አንተ ነህ በሉት ባካችሁ። በሟርተኛ አትቀደምም፣ በጠንቋይ አትቀደምም፣ በሞራ ገላጭ አትቀደምም፣ በምቀኛ አትቀደምም። በአያያያያ መንፈስ ቅዱስ አለኝ ዛሬ ማታ አለኝ ጌታ በሕዝቤ ላይ መንፈሴ ከዛ በኋላ አለኝ እንደ ጴጥሮስ የተዘጋ በር ብርግድግድ እኔ እኮ አቅሙን አውቃለሁ፣ ችሎታውን አውቃለሁ፣ ንግግሩን አውቃለሁ፣ ካፒታሉን አውቃለሁ፣ እንትኑን አውቃለሁ፣ እዚህ አይደርስም እንደዚህ የሚል ሁሉ እያየ ከፊት ለፊት የተዘጋ ቢባል አታልፍም ብሎ መንገድ ቢዘጋ በግራ በቀኝ አንቺን ቢዋጋ እጄን ይዘህ ሌሊቱ በራ ነጋ አይደለም የሚባለው በራ ነው የሚባለው። ጂሰስ አይ እባካሽ ወዳለው በሉት። ባጠገቡ ያለውን ሰው የልጁን ስታይል አክሽኑን እይ በሉት። አይተሃል ወይ በሉት። እግዚአብሔር በሉት። ከፊቴ በሉት። ጠላቴን በሉት። ቀኝና ግራ ነው የሚመታልኝ በሉት። ጂሰስ አንድ ሰው ጮሆ አሜን ይበል። ተነሱላችሁ። አሁን ከኔ ጋር ስሩ ድራማ መልእክት አለኝ ባንተ ላይ ዛሬ ማታ አንተን የመታ በመለኮት ኃይል ይመታልሃል። ቆይ መጽሐፍ ቅዱስ ምን ይላል? በግራ ስንት ሺህ? 10 ሺህ። በቀኝ ከየት የመጣ ይመስላችኋል? ወደ ግራ የመታው ወደ ቀኝ የመታው አልገባም። እግዚአብሔር በሉት ዛሬ ስለኔ ልጁ እንደሚያደርገው ያደርጋል። እንደዛ አድርጎ በሉት። ከቀኜ በኩል 1000 ይጥልልኛል፣ ከግራዬ በኩል 10,000 ይጥልልኛል። በመሃል የኔ መንገድ አለ። ሻኩራ ነዋ፣ ማንቱራ ነዋ፣ ጁቢያ ነዋ፣ ጁኒያ ነዋ፣ ማለፍ ነዋ። አይ የሚመለከተው ኃያል ሰው ጮሆ አሜን ይበል እስቲ። አጠገባችሁ ያለው ሰው ወድሃለሁ በደንብ በሉት። ከምትወደኝ በላይ ወድሃለሁ በሉት። እኔ በሉት ቁርጤን ልንገርህ በሉት። በኑሮዬ ብዙ ችግርም አይኖርም ከእንግዲህ በኋላ በሉት። ልፋትም አይኖርም በሉት። ሻኩባ ብቻ ብዬ ኖራለሁ በሉት። ሻኩራ ብቻ ብዬ ኖራለሁ በሉት። ማንቱሪያ ብለህ ትኖራለህ። ሻኩባ ትላለህ፣ እግዚአብሔር ጠላትን ይመታል። ማንቱሪያ ትላለህ፣ ጠላትን ይመታል። ያድናል ትላለህ፣ አድኖ ያሻግረሃል። አንድ ሰው ጮሆ በደንብ አሜን ይበል እስቲ። ጠላትም አይኑ ያየ በመንፈሱ ነካኝ። አሁን ይሁኝ እኔን ይሁኝ። ጠላትም አይኑ ያየ ምቀኛም አይኑ ያየ አልሰማም እንደ ወድቋል እኮ ያለ አይኑ ያየ ኧረ አልሰማም እንደ ግራ ገባው እኮ ያለ አይኑ ያየ ና ብሩኬ ጠላቱም አይኑ ያየ ግራ ገባ ያለው አይኑ ያየ ሊሞት ነው መሰለኝ ያለው አይኑ ያየ አገር ለቆ ሊጠፋ ነው ያለ አይኑ ያየ
ወይኔ እብድ ሊሆን ነው ያለው አይኑ ያየ ቀንም ምሽትም ግራ ገብቶታል ያለው አይኑ ያየ ወደ ላይ አወጣኝ ከፍ ከፍ አረገኝ ጠላቴን ግራ አጋባው አይ 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 ምን ሊሆን ነው ያለው አይኑ ያየ አሁን የት ይገባል ያለው አይኑ ያየ አሁን ማን ይረዳዋል ያለው አይኑ ያየ ዝም ብላ ቸርች ቸርች ትላለች ያለው አይኑ ያየ ዝም ብሎ ቸርች ቸርች ይላል ያለው አይኑ ያየ ዝም ብሎ ነቢያት ጋር ይላል ያለው አይኑ ያየ ዝም ብሎ የነቢያት ዘይት ዘይት ይላል ያለው አይኑ ያየ አይኑ ያየ አይኑ ያየ አገዘኝ ሃሌሉያ አይ አይ መጣል ይመልት ወዳሃለው በሉት ባጠገብ ያለውን ሰው አሁን እኔ ማወራልህ በሉት ለዘላለም የምትኖርበትን ህይወት ነው በሉት ላወራ ነው በሉት በዚህ ምሽት ማንም ሊዘጋው የማይችለው ትልቅ በር ስራ የሞላበት ሻኩባ የሞላበት ማንቱሪያ የሞላበት ጆሪያ የሞላበት ያድናል የሞላበት ትልቅ በር ተከፍቶልሃል። አንድ ሰው ጮሆ አሜን ይበል። ባጠገብ ያለውን ሰው ወዳሃለው በሉት። ከእንግዲህ በኋላማ በሉት መነገድ ይችላልው በሉት። መማር ይችላልው በሉት። መስራት ይችላልው በሉት። መስበክ ይችላልው በሉት። መዘመር ይችላልው በሉት። የሚጠቅመኝን ሁሉ በሉት መሆን ይችላልው በሉት። ለምን ብትል በሉት ከፊቴ ትልቅ በር ተከፍቶልኛል በሉት። ይሄ ቃል መሬት ላይ አይወድቅም፣ ባንተ ላይ ይፈጸማል። አጠገባችሁ ያለውን ሰው አይኑን እያያችሁት ካንተ አጠገብ በመቀመጤ እድለኛ ነኝ በሉት። ምክንያቱም በሉት አንተ በሰማያዊ ስፍራ ከአብ ጋር ተቀምጠሃል በሉት። አንዳንድ ሰው በጣም ታዋቂ ከሆነ ሰው ጋር ፎቶ ሲነሳ ቀድሞ የሚታየው ታዋቂው ሰው ነው። ዛሬ ይኸውልህ ታዋቂዎችን የፈጠረ ለዘመናት ግን ከእውቀት ያለፈ እውቀት ያለው እግዚአብሔር እሱ ጋር ቁጭ ብለሃል። ዛሬ እንደዚህ ነው የሚሆነው። ለአንድ ሰው ዘመን ያስቆጠረ ችግር ይቆምለታል። ዘመን ያስቆጠረ መከራ ይቆምለታል። ዘመን ያስቆጠረ ግራ ያጋባው ነገር ዛሬ በቃ በሚል ቃል እግዚአብሔር ታሪኩን ይቀይራል። አጠገባችሁ ያለውን ሰው አካልና አባል ነው በሉት። በደንብ ደግማችሁ በሉት። አካል ነው ወይስ አባል ነህ በሉት። አካል ከሆንክ በሉት ክርስቶስ ካንተ ጋር ይሰራል በሉት። ዛሬ ደግሞ ምን ይላሉ ብሎ ለመጣ ሰው መልእክት የለኝም። ክብር ለጌታ ይሁን። ነገር ግን አምላኬ በዚህ አለ፣ የኔ ነገር ይቀየራል፣ ስወጣ የሆነ ነገር ከአባቴ እጅ ተቀብዬ እወጣለሁ ላለ ለሆነ ሰው እግዚአብሔር ባዶን አይሸኘውም። የእግዚአብሔር ክብር በዚህ በሙላት አለ። ለምን እንደሆነ ታውቃላችሁ? ይሄ የኪዳን ቤት ነው። ይሄ የእግዚአብሔር ቤት ነው። ስለዚህ እግዚአብሔር እንደዚህ ብሏል፣ በዚህ ስፍራ ላይ ብሎኛል። ዛሬ ወደዚህ ስመጣ የብዙዎች ዘመን ያስቆጠረ እንቆቅልሽ ይፈታል ብሎኛል። በሽታሽ 10 ዓመት ይቆይ 20 ዓመት ይቆይ እሱ የራሱ ጉዳይ ነው። ዛሬ ግን ይቆማል። መከራሽ ምንም ዓመት ያስቆጥር ዛሬ ይቆማል። እኔ ይኸውላችሁ ለሚያጋፋ መልእክት የለኝም። ሁሌም ኃይል ለሚያስወጡ ሰዎች መልእክት አለኝ። መቶ አለቃው ይዞ የሚሄደው የሞተ ሰው ለማስነሳት ነው። 12 ዓመት ደም የፈሰሳት ሴት ግን ያለ ፕሮግራም የገባች አማኝ ነች። ዛሬ ይኸውላችሁ
ይቀይርለታል። ከመጣበት ጉዳይ ጋር መሄድ ማይፈልግ ሰው ካለ ዛሬ ነገሩ ይቀየራል። 2 ደቂቃ ቆመን እንጸልያለን። ምን ጸልየው እንደዚህ ነው፣ አትለፈኝ እንለዋለን። ኢየሱስን እያለፍክ ስትሄድ ዘመን ያስቆጠረ ነገሬ ንካው፣ መንገዴን አቅናው እያልን እንጸልያለን። እግዚአብሔር በዚህ ያለ እንደዚህ ብሎኛል፣ ዛሬ ህዝቤን እጎበኛለሁ። ዙብራህ ያህዲጋ አድቬንቲኒያ ያህዲጋ ሪከራላራላላ ባንዶ ሰከራላራላላ ቦዲያ ሬፓ ሪከቦዲያ ሪከያ ዛሬ ይሄውላችሁ እንደዚህ ነው የሚሆነው። ዘመን ያስቆጠረ ሰንሰለት ይፈታል። ዘመን ያስቆጠረ ቀንበር ይሰበራል። ዘመን ያስቆጠረ መከራ ከቤትሽ ይወጣል። ዘመን ያስቆጠረ የዘር መርገም ይሰበራል። ዘመን ያስቆጠረብሽ ጉዳት ዛሬ ይጠገናል። በሐዘን ፋንታ የደስታ ዘይት ዛሬ የብዙዎች እንባ ይታበሳል። እግዚአብሔር እንዲህ ብሎኛል፣ ብዙ ዘመን ያለቀሱ ዛሬ እንባቸው ይታበሳል። ይኸውላችሁ ኢየሱስ ክርስቶስ እንደዚህ አለ፣ እሳትን ልጥል መጥቻለሁ፣ ከነደደ ምን እፈልጋለሁ? ይሄ የሚነደው እሳት ገለባን ይበላል፣ በሽታን ይበላል፣ ሐዘንን ይበላል፣ ግራ መጋባትን ይበላዋል። ይኸውልሽ ይሄ የመፈታት ቤት ነው፣ የእስራት ቤት አይደለም። ነፃ የመውጣት ቤት ነው፣ ግራ የመጋባት ቤት አይደለም። በእርሱ ቁስል እኛ ተፈወስን ካለ ዛሬ የቆሰለ ሰው ካለ ይፈወሳል። ሰው ያቆሰለው፣ በሽታ ያቆሰለው፣ ግራ መጋባት ያቆሰለው፣ ሐዘን ያቆሰለው እንደዚህ አለ። ኢሳይያስ 61:3ን ስታነቡ በሐዘንም መንፈስ ፋንታ የደስታን ዘይት ዛሬ ለሆነ ሰው የደስታ ዘይት ይሰጠዋል። የማያዝንበት የደስታ ዘይት፣ ግራ የማይጋባበት የደስታ ዘይት ዛሬ ለሆነ ሰው አንደኛ እኔ እንደሆንኩ አውቃለሁ፣ ሁለተኛ ማን እንደሆነ አላውቅም። ለሆነ ሰው የአባቴ መንፈስ እንደዚህ ብሎኛል፣ ዛሬ የተሰበሩ ልቦች ይጠገናሉ። ዛሬ ሳቅን አፈቃቸው፣ ዘመናቸው ላይ የደስታ ዘይት ይፈሳል። ዳግመኛ ላያለቅሱ ከነሱ የተነሳ ትውልድ ሊስቅ። ይኸውልሽ ሰፈርሽ ራሱ ቀን ይወጣለታል። ልዑሎይ እጅ በዚህ ስላለና ከብረሃለን። ዛሬ የናፈቁክ ስለሚያገኙክ፣ የተራቡክ እግዚአብሔሮች ስለሚያገኙክ፣ ግራ የተጋቡ ዛሬ መንገዳቸው ስለሚቀና ከብዙዎቻችሁ ቤት ውስጥ እግዚአብሔር ያልሰጣችሁ ኪዳን ይወጣል። የሰይጣን አማች ያልሆነ አሜን ይላል። በቃ ዘመን አስቆጥሮ አክፈሽው እንድትኖር ያደረገች ችግር ዛሬ ከቤትሽ ይባረራል። ዛሬ ከቤት ይባረራል። ዙብራህ ያህዲጋ ኢየሱስ የገባበት ቤት ጨለማ ሊሰለጥን አይችልም። መከራ ሊሰለጥን አይችልም። ችግር ሊሰለጥን አይችልም። ግራ መጋባት መሰልጠን አይችልም። ሐዘን መሰልጠን አይችልም። ኢየሱስ እንደዚህ አለ፣ እንኳን አንተ ቤት ጨለማ ሊገባ አንተ የዓለም ብርሃን ነህ፣ የምድር ጨው ነህ። ስለዚህ ከተማ ይጠብቀሃል፣ ሀገር ይጠብቀሃል፣ አህጉራት ይጠብቁሃል። ፍጥረትም የእግዚአብሔርን ልጆች መገለጥ ይጠባበቃሉ። እኔ እንደምጠበቅ አውቃለሁ። ሁለተኛ ማን እንደሆነ አላቅም። የሆነ ሰው ይገለጣል። ይኸውልህ ተሰደው የሄዱ ኬንያ፣ ጅቡቲ፣ ሱዳን የገቡ እንስሶቻችን በሙሉ የኛ መገለጥ ሲመጣ ወደ ሀገራቸው ይመለሳሉ። የተወሰደ ጤንነት፣ የተወሰደ ሰላም፣ የተወሰደ እረፍት እርግጠኛ ሁኑ ኢትዮጵያና ኤርትራ ይታረቃሉ። ካርታችን እንደገና ሙሉ ይሆናል። እኛ አሁን ይኸውላችሁ ሰሃራ በረሃ ሄዶ የሚተነብዩ ነቢያት ይበዛሉ። ክረምት ላይ አንተነብይም፣ እኛ ደመናው ሳይታይ ሊሆን የማይችል ነገር ላይ እንናገራለን። እግዚአብሔር ካርታችንን እንኳን ሙሉ ያደርገዋል። እግዚአብሔር ለካርታ ከተናገረ ላንቺ እንዴት አይናገርም? ደሙን ላፈሰሰልሽ ላንቺ የሆነ ልጅ እንደሆነ የገባው ሰው ብቻ አሜን ይበል። ሕያው ጌታ ምስክሬ፣ ዛሬ የሆነ ከባድ ደመና አይቻለሁ። ይሄ አይሄድም፣ ይዘንባል። የሆነ ሰው ቤት ያረሰርሰዋል። የሆነ ችግር ከቤት ያስወጣል። ይኸውላችሁ
እግዚአብሔርና ችግር አጠገብ ላጠገብ ቁጭ ብለው ዲላ ያረጉ። እግዚአብሔር እንደሚበልጥ የገባው ሰው ችግሩ ተሸንፎ ነው የሚወጣው። ዛሬ ለህዝብ በጎነት ልታረግ ብዙ ስጦታ ይዘ ስለመጣ መንፈስ ቅዱስ ተባረክ። ዛሬ ከብዙዎች ቤት ውስጥ ለክብር የማይመጥኑ ነገሮች ስለሚባረሩ አከብራለሁ። ስለ ሁሉ ክብር በምትወደው ልጅ በኢየሱስም ክብር ለጌታ ይሁን። ሁላችንም ቆመን ነው የጌታን ቃል የምንሰማው። ያው እንግዲህ የእስራኤል ማህበረሰብ ግማሽ ቀን ቆሞ ቃሉን ምን ይል ነበር? የህጉን ቃል ያደምጥ ነበር። እኛን ጌታ ይረዳናል፣ 5 ደቂቃ ቆመን እንሰማለን። ይሄ ቃል እኔ አጠገባችሁ ያለውን ሰው በልምድ እንድትሰማ አልፈቅድልህም በሉት። ደግማችሁ በሉት፣ በልምድ እንድትሰማኝ አልፈቅድልህም በሉት። ዛሬ እግዚአብሔር እንዲህ ብሎኛል። ይሄ ቃል አለኝ ላመኑኝ ከዚህ ሰከንድ በኋላ በቤታቸው እንግዳ ዜና ይሰማል ብሎኛል። አንደኛ በኔ ቤት እንደሚሰማ አውቃለሁ። ሁለተኛ በማን ቤት እንደሆነ አላቅም፣ በሆነ አማኝ ቤት እግዚአብሔር እንግዳ ዜና ያሰማል። ያው ጌታ ምስክሬ፣ አንቺ ብቻ እልል የምትይበት አይደለም። ጎረቤት የሚሰማው፣ ሀገር የሚሰማው፣ አህጉራት የሚሰሙት፣ ነገስታት ቤት የሚሰማ፣ ሀገር የሚሰማው ይሄ ዜና ይሰማል። ዘፍጥረት ምዕራፍ 21 እናወጣለን። መጽሐፍ ቅዱስ ያዘን። ዘፍጥረት ምዕራፍ 21 ቁጥር 1 ላይ እንደዚህ ይላል። በኢየሱስ ስም አነባለሁ። እግዚአብሔር እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደችለት። አብርሃም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደ ጊዜ የ100 ዓመት ዕድሜ ነበረው። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን ነገረው? በእርጅናው ልጅን ወልዳለታለችና አለች ይላል። እግዚአብሔር ለሕዝቤ እንዲህ በይ ብሎኛል። ዛሬ ጉብኝት ይሆናል። አጠገባችሁ ያለው ሰው ጉብኝት ይሆንልሃል በሉት። ደግሜ ላለው ጉብኝት ይሆንልሃል በሉት። ጌታ ያክብራችሁ። ቁጭ በሉ። ክብር ለጌታ ይሁን። እግዚአብሔር ዛሬ እንደዚህ ነው የሚያደርገው። ዘመን ያስቆጠረብሽን ነገር ይቀይረዋል። በዚህ በዘፍጥረት መጽሐፍ ላይ ስንመለከት ከ5ቱ የሕግ መጽሐፍት አንዱ ነው ሙሴ ከጻፋቸው። ኢየሱስ ያድናል ተብሎ ለፍጥረት እንኳን ባይሰበክ ይሄን መጽሐፍ ዘፍጥረትንና ራእይን ብቻ ያየሰው ጌታን የመቀበል ግዴታ አለበት። ምክንያቱ ምንድነው ሲባል ከየት እንደመጣ ወዴት እንደምትሄድ ያወራሃል። ስለዚህ እንደዚህ አለ። በዚህ የፍጥረት ጅማሬ ላይ አብርሃም ከመምጣቱ በፊት እግዚአብሔር በሰው ልጆች ላይ የነበረውን ፕሮግራም ለማን ላውራ ብሎ ሲያስብ አንድ ሰው ተገኘ። ዛሬ በኢየሱስም የሆነ ሰው ሊጎበኝ ሲፈለግ እኔ እገኛለሁ። የሆነ ሰው ሊጎበኝ ሲፈለግ አንተ ትገኛለህ። የሆነ ሰው ሊጎበኝ ሲፈለግ አንቺ ትገኛለሽ። ስለዚህ እግዚአብሔር ሲፈልግ በዘፍጥረት ምዕራፍ 12 እግዚአብሔር አብርሃምን አገኘው። ያገኘው ከአማኝ ቤተሰብ አይደለም። እስቲ አያቶቻችን ቢጠኑ፣ ቅድመ አያቶቻችን ቢጠኑ በጌታ እኮ አይደሉ። አጠገባችሁ ያለውን ሰው ኋላን ስታሰብ ፊትህን መሄድ ትችላለህ በሉት። የደረስክበት ላይ ሳይሆን በሉት፣ የመጣህበትን አስብ በሉት። ያን ጊዜ በሉት እግዚአብሔር ላይ አታድግም በሉት። ክብር ለጌታ ይሁን። ያው የመርፌው ባህሪ ነው። ክብር ለጌታ ይሁን። አሳድጓቸው የማያድጉ ይበዛሉ በመድራችን። ትላንትን አውርተው ነጋቸውን በክብር ለእግዚአብሔር የሚኖሩ አሜን ነው። ስለዚህ አብርሃም የመጣበትን ቤት ስለሚያውቅ እንደዚህ አለ። እግዚአብሔር መጣና እንደዚህ አለው፣ እኔ ወደማሳየ አንተ ግን ወደማታቀው፣ አሁን ግን ወደማሳውቅ ምድር የአባትህን ቤት፣ ሀገርን፣ ወገንን፣ ዘመድን ትተህ ምን በል። የሆነ ሰው ዛሬ ወጥቶ ባዶን አይመለስም። እግዚአብሔር ጠርቶኝ ነበረ፣ ብዙ ዘመን ለሱ ዋጋ ከፈልኩኝ፣
እሱ ግን ቤቴን እንደተናገረው እንደ ኪዳን ቃል አልጎበኘውም ለሚሉ ሰዎች ዛሬ መልእክት አለኝ። ዛሬ የጉብኝት ቀናቸው ነው። እግዚአብሔር ውርድ ያደርጋል፣ ሂሳባቸውን ይከፍላቸዋል። ከዛ እንደዚህ ባለበት የቃሉ ኪዳን አብርሃምም ይላል ወጣ ይላል። ከወጣ በኋላ ግን ሲወጣ በ75 ዓመቱ ሲወጣ ትላንት ወደማያውቀው እግዚአብሔር ግን ዛሬ ሊያሳውቀው ወደ ፈለገው ምድር ሲያወጣው የወጣው ከማን ጋር ነው? ከውድ ባለቤቱ ከሳራ ጋር ነው። ክብር ለጌታ ይሁን። ዛሬ በኢየሱስም አብረን የወጣነውን ኪዳን መንገድ ላይ አንጥለው። ትላንት ይዘነው የወጣነውን እምነት፣ ትላንት ይዘነው የወጣነውን ጸሎት፣ ትላንት ይዘነው የወጣነውን ቅድስና መንገድ ላይ አንጥለው። ስለዚህ ይዞት የወጣውን የሳራን ማንነት እግዚአብሔር እንደዚህ አለ። ረጅም ዓመት ብዙ ኪዳን ገብቶለታል። ምን እልሃለሁ? እባርክሃለሁ፣ አበዛሃለሁ፣ ለምድር በረከት ትሆናለህ። በሰባ በረከቶች ባርኮታል። ነገር ግን እነዚህ በረከቶች ተስፋ ብቻ ሆኑበት በአብርሃም ሕይወት። እግዚአብሔር ግን የኪዳን አምላክ ተናግሮ ማድረግ የሚችል አምላክ ወደ ሕይወቱ መጣ። ዛሬ መስማት ብቻ የማይሆንበት ዘመን ይሆናል። እግዚአብሔር ያወራችሁን ያንን ነገር አካል ያለብሰዋል። እግዚአብሔር እንደዚህ ብሎኛል፣ ብዙ ዘመን ሰማው፣ አሁን መስማት አልፈልግም ላሉ ሰዎች ዛሬ ተናገሪ ብሎኛል። ዛሬ ጉብኝት ይሆናል። ይኸውላችሁ እኔ አንድ ነገር አምናለሁ፣ እግዚአብሔር ዛሬ ካለ ነገ አያደርግም። እግዚአብሔርም ወደ አብርሃም ቤት መጣና እንደዚህ አለው፣ የዛሬ ዓመት ወንድ ልጅ ትወልዳለህ ሲለው የተነገረው ለአብርሃም የሳቀችው ሳራ ነች። ለምን እንደሆነ ታውቃላችሁ? የሁለት መካን እድሜ ነው ያዘችው። ዛሬ መካኖች ይወልዳሉ ብሎኛል። እኔ እዚህ ጉባኤ ውስጥ ይኸው አምላካችን ተናግሮ የሚያደርግ ነው አይደለ? አገልግሎታቸውንም በድንቅና በታምራት ያጸና ነበር አይደል የሚለው። ይሄ ቃል ተረት ስላልሆነ የዛሬ ዓመት እዚህ ጉባኤ ውስጥ ያላችሁ መካኖች ደስ ይበላችሁ። የዛሬ ዓመት ወንድ ልጅ ትወልዳላችሁ። ይሄ መልካም ምኞት መግለጫ አይደለም፣ የመለኮት ድምጽ ነው። ስለዚህ እግዚአብሔር እንደዚህ አላት፣ ጉብጥና ያመጣብሽን እርጅና እኔ በእርግዝና ቀና አደርገዋለሁ አላት እግዚአብሔር። እማማ ሳራ አማረኝ ብላ ነበር። ክብር ለጌታ ይሁን። ስቴፑን ያልሳተ እርግዝና ነው ወደ ሳራ የመጣው። ለመውለድ ያህል አይደለም እርጉዝ የሆነችው። ወጣት ሴት ስታረግዝ የሚሰማት በሙሉ ሳራን ተሰምቷታል። ዛሬ ነገርሽ ስቴፕ ሳይስት ጉብኝት ይመጣለታል። ስለዚህ እግዚአብሔር እንደዚህ ያላቸው የዛሬ ዓመት በቤታችሁ ወንድ ልጅ ይወለዳል፣ የምትወልደውም ከሳራ ነው አለው። ትላንት የዛሬ 25 ዓመት ስትወጣ ይዘሃት ከወጣሃት ከሳራ ከራሷ ትወልዳለህ። ምክንያቱም አብርሃም በድንገት ወደ አጋር ገብቶ ስለነበረ ዛሬ በኢየሱስ ስም አቋራጭ ሳይሆን የኪዳን በረከት ወደ እጃችን ይገባል። ሳናጭበረብር እንባረካለን፣ ሳንሰርቅ እንባረካለን፣ በኢየሱስ ስም ሳንቀላውጥ እንባረካለን። ዙብራህያ ወደ አንዳንድ ሰዎች ኦሪጂናል የሆነ በረከት እየመጣ ነው። ኖህም ይላል በጽድቁ ኃጢአተኞችን ምን አለ ነው የሚለው? ይኸው በበረከታቸው ሌቦችን የሚያሸማቅቁ ሀብታሞች በምድራችን ይበዛሉ። ስለዚህ አብርሃም ቤት የኪዳኑ ቃል ሲመጣ ያለ ማጭበርበር እግዚአብሔር በኪዳኑ ቃል ጉብኝትን ይዞ መጥቶ ነበረ። እግዚአብሔር ሲጎበኝ 3 ነገር ይሆናል። አንደኛው የተረገዘው ነገር ይወለዳል። ቅባት ካረገሽ ቅባት ነው የምትወልጂው። ወሬ ያረገዘ ወሬ ነው ሊወርድ የሚችለው። አጠገባችሁ ያለውን ሰው ያረገዝከው ነው የምትወልደው በሉት። ደግማችሁ በሉልኝ፣ ያረገዝከው ነው የምትወልደው በሉልኝ። ስለዚህ ጉብኝት ሲመጣ ወደ ሳራ ቤት የመጣው ጉብኝት እግዚአብሔር እንደዚህ አላት፣ በእውኑ ለእግዚአብሔር የሚሳነው ነገር? ምክንያቱም እውነት ነው እግዚአብሔር በሳራ አልፈረደም። ለምን እንደሆነ ታውቃላችሁ? የሴት ወጉ ቆሞ ነበር ይላል። እሱ ብቻ አይደለም፣ ተስፋ እንኳን እንዳይኖራ 99 ዓመቷ ነው። እግዚአብሔር ግን እድሜ የማይገድበው ተፈጥሮን የፈጠረ ተፈጥሮን መቀየር አያቅተው። ዛሬ ይኸውልሽ ላንቺ የከበደሽ ጉዳይ በአምላክ እጅ ይቀየራል። አንድ ነገሬ ከባድ ነው ግን እንዴት እንደማደርገው አላቅም ለሚል ሰው ዛሬ እግዚአብሔር እንደዚህ ብሎኛል፣ ጉብኝት ይሆናል። እግዚአብሔር ትልቁ አምላክ ትንንሽ ጉዳዮችን አውርቶ አያቅም። ዛሬ በቃተሽ ነገር ላይ፣ ዛሬ ጉልበትሽን በጨረሰው ነገር ላይ፣ ዛሬ አቅምህን በያዘው ጉዳይ ላይ
እግዚአብሔር ጉብኝት ያመጣል። ስለዚህ ጉብኝት ሲመጣ አንደኛ የሚሆነው የተረገዘው ይወለዳል። እግዚአብሔርም ይላል እንደተናገረው ሳራን ምን አላት? አንዳንድ ሰው ትላንት አስቤ ነበር ከትላንት ወዲያ አስቤ ነበር ይሏቸዋል እንጂ ባሰቡበት ሰዓት አልመጡ ይሆናል። እግዚአብሔር ግን ባሰበበት ሰዓት ሳራን እንደተናገረው ምን አላት ነው የሚለው? አሰባት ይልና እንደተናገረው አደረገላት። ሳራም አረገዘች ይልና እግዚአብሔርም በተናገረው ወራት ወንድ ልጅን ሴት ልጅ አይልም ያላት ወንድ ስለነበር ወንድ ነው የወለደችው። እግዚአብሔር ያለው ይሆናል። እግዚአብሔር ያላችሁ ይሆናል። እግዚአብሔርን እንዲህ አለችው፣ ልክ ስትወልድ ብስቅብህ ባልስቅልህም ግን የሚያስቅ ነገር ሰጥተኸኛል። ከዚህም የተነሳ ይህን የሚሰማ ሁሉ ይስቃል። ያንቺ ነገር የቆየው ለትውልድ ሳቅ ሊሆን ነው። ያንተ ነገር የቆየው ለትውልድ ሳቅ ሊሆን ነው። የሚቆዩ ነገሮች በእግዚአብሔር እጅ ከሆነ የቆዩ ሲመጡ ለትውልድ ረፍት ነው የሚሆኑት። ሳሙኤልም በብዙ እንባ የመጣ ስለነበረ የእስራኤል ማህበረሰብ ሰማሪያና ይሁዳ ተብሎ ለሁለት የተከፈለው ማንነት ወደ ዩኒቲ የሚያመጣ ቅባት ይዞ ነው የተነሳው። ዛሬ የሆነ ሰው በምድሪቷ ላይ የተነሳውን ልዩነት ወደ አንድነት ማምጣት የሚችል ቅባት ይወልዳል። እኛ የኬፋም አይደለንም፣ የጳውሎስም አይደለንም፣ የአጵሎስም አይደለንም። የሞተው የእርሱ የክርስቶስ ነን። ስለዚህ የምንሰብከው የተሰቀለውን ክርስቶስን ነው። አጠገባችሁ ያለውን ሰው እንዲህ በሉት፣ የተሰቀለውን ክርስቶስን ስትሰብክ በሉት፣ አንተን ያቃተ ነገር እግዚአብሔር እጅ ላይ ይቀላል በሉት። ስለዚህ ሳራም እግዚአብሔር እንደተናገራት በተናገራት ወራት ወለደች። ዛሬ በኢየሱስም ራእያችሁ ይወለዳል። እግዚአብሔር ያወራችሁ ነገር በኢየሱስም ይወለዳል። እግዚአብሔር ተናግሮ ተረግዞ የሚሞት ነገር የለም። እግዚአብሔር ተናግሮ ጨንግፎ የሚጠፋ ነገር የለም። እግዚአብሔር ተናግሮ ታይቶ የሚጠፋ ነገር የለም። እግዚአብሔር ያወራው ነገር እርሱ ይወለዳል። ሁለተኛ እግዚአብሔር ሲጎበኝ ምን ይሆናል? የሚሆነው ስም ይወጣለታል። ስም ይወጣል። እግዚአብሔርም ለአብርሃም እንደተናገረው ስሙን ማን አለው ይላል? ይስሐቅ አለው። ይስሐቅ ራሱ በስሙ ሚስቅ ይመስለኛል ሳስበው። ግን ለምንድን ነው ይሄ ስም ይወጣልኝ ብሎ ጠይቆ ባወቀበት ወራት ደግሞ የሳቀ ይመስለኛል። ምክንያቱም የአያቱ ልጅ ነው፣ ግን እሱ እናቱ ነች። እደግመዋለሁ። ይስሐቅ ስሙን ባላወቀበት ወራት ተነገረው። ባወቀበት ወራት ግን አያቱ ጋር አይደለም ያደገው። እድሜው አያት ነው፣ ግን እናቱ ነች። እያያት አያቴ አይላትም እናቴ ነው የሚላት። እግዚአብሔር እኮ ድንቅ ነው እያለ እየሳቀ ነው የሚያወራት። ያው ጌታ ምስክሬ፣ እግዚአብሔር የተጠራቀመ በረከት የሚሰጣቸው ኃያላን እዚህ ጉባኤ ውስጥ አሉ። የተጠራቀመ ባርኮት፣ የተጠራቀመ ሞገስ፣ የተጠራቀመ ተአምራት፣ የተጠራቀመ የኪዳን ቃል ይሄ ሁሉ ነበረኝ እንደ እያሉ እየሳቁ የሚኖሩበት ማለት ነው። ይሄ ሁሉ በእግዚአብሔር የተዘጋጀልኝ ነው እንደ እያሉ እየሳቁ የሚኖሩበት የበረከት ዙብራህ ያህዲጋ። ስለዚህ ለነገርክ ስም ታወጣለህ። መረረኝ ብለህ ከሆነ ጣፈጠኝ ብለህ ታወጣለህ ማለት ነው። ግራ ገባኝ ብለህ ከነበረ አሁን ገባኝ ብለህ ታወጣለህ ማለት ነው። ዘመኔ ተበላ ብለህ ከነበረ ዘመኔ ተካሰ ብለህ ታወጣለህ ማለት ነው። የለም ብለሽ ከነበረ አሁን አለ ብለሽ ታወጫለሽ ማለት ነው። እግዚአብሔር እንደዚህ አላቸው ለእስራኤላውያን፣ መጎብኘትን እጎበኛችኋለሁ። ከዛ እንደዚህ አለ። ዮሴፍ የሆነ ነገር ገባውና ይገርማል አለ፣ አጥንቴ ራሱ እዚህ ምድር ላይ እንዲቀመጥ አልፈቅድም። የአያቶቻችንን እንኳን በረከት ነው የምናስተፋው። የቀረው ይቅር ይበቃኛል የማይል ትውልድ ይነሳል። የአያቶቹን የቅድመ አያቶቹን የኪዳን ቃል የሚያስተፋ እግዚአብሔር ለኢትዮጵያ ምድር የተናገረውን በረከት የሚያስተፉ እግዚአብሔር ለምድራችን ለአፍሪካ ለዓለም የገባውን ኪዳን የሚያስተፉ ኃያላን ከምድራችን ይወለዳሉ። ስለዚህ ለወጣው ለተወለደው ስም ይስሐቅ ብሎ አወጣለት። እግዚአብሔር ምን እንዳለው ይላል? እንደተናገረው ለልጁ በኪዳኑ መሰረት ግርዘትን አደረገ።
ስም ከወጣ በኋላ ሸለፈት እንዳይኖር እግዚአብሔር ዛሬ በመንፈሱ የሚያጠራን ግርዘት ያደርጋል። እሷ አገልግሎቷ ጥሩ ነበረ፣ ነገር ግን የሚባል ነገር እንዳይኖር ማለት ነው። እሱ ጥሩ ነበረ፣ እግዚአብሔር ቤት ሲመላለስ ግን በጣም ይሳደባል እንዳይባል እግዚአብሔር ንግግሩን በጫው ይቀመመዋል፣ ከሚጥሚጣ አውጥቶ ማለት ነው። ክብር ለጌታ ይሁን። አሜን። እሱ ጥሩ ነበር፣ ነገር ግን በጣም ዘረኛ ነው እንዳይባል እግዚአብሔር ዘርህን ክርስቶስ እንደሆነ ያሳያል። አሜን። የስም ለውጥ ይሆናል። የስም ለውጥ ይሆናል። ዙብራህያ ሀዲጋ እዚህ ፈጣን መላእክቶች ያለው ጌታ ምስክሬ ያንተን ያንቺን ጉዳይ ሊሰሩ የመጡ የመረረብሽን ነገር ሊያጣፍጡ የመጡ የወደቀውን ኪዳን ሊያነሱ የመጡ የስም ለውጥ ሊያደርጉ የመጡ መላእክቶች አሉ። ሶስተኛ እግዚአብሔር ሲጎበኝ እንደዚህ ይሆናል። ባንቺ ምክንያት ትውልድ ይስቃል። በአንተ ምክንያት ትውልድ ይስቃል። ከእኔም የተነሳ ትውልድ ምን ይላል አለች ሳራ? ይስቃል። አንዳንዱ እኮ በሆነለት ነገር ሰው ነው የሚያስለቅሰው። ሐና ልክ ስትወልድ እግዚአብሔር ይገርምሃል፣ ልጅን ብትሰጠኝ ጧት በፊናና ጓሮ ከሰዓት በፊናና ቤት ፍለፊት የማሳልፈው ባክን አንድ ልጅ አላለችው። ማስቀኛ ሳይሆን እረፍት የሆነ ልጅ ስጠኝ። ያን ጊዜ ለትውልድ ሳቅ ሆናለሁ። ያን ጊዜ ነገሬ ለትውልድ ሳቅ ይሆናል አለችው። ልክ እግዚአብሔር ልጅን ብትሰጠኝ አለችና መልሼ ለአንተ ከዛ እግዚአብሔር በጣም ጎበዝ ነሽ አላት። አሁን ወደ መረዳት ባለጠግነት አድገሻል፣ አሁን ልጅ እሰጥሻለሁ አላት። የሆነ ሰው ሲያድግ ይሰጠዋል። ለ10 ዓመት ልጅ መኪና ተገዝቶ እንደማይሰጠው ሁሉ እግዚአብሔር ሰው ባደገበት ልክ ስጦታን ይሰጠዋል። አረ አንድ ሰው ነገሬ ዛሬ ነው የሚሰራው የሚል አንድ ሰው ነገሬ የሚቀየረው ስም የሚወጣለት ለሳቅ የሚበቃው ዛሬ ነው የሚል አንድ ሰው ልጅ በተወለደ በመጀመሪያው ቀን አይስቅም። በመጀመሪያው ቀን ያለቅሳል። ካላለቀሰ እንደውም ኖርማል አይደለም። ሊስቅ በተገባበት ወራት ደግሞ ሊስቅ ይችላል። ለምን ሲባል የተፈጥሮ ህግ ነው። ዛሬ ያውልሽ ነገርሽ ሊስቅ የተገባበት ቀን ስለሆነ ነገርክ ሊስቅ የተገባበት ቀን ስለሆነ በነገርና በአንተ ዙሪያ በነገርሽና በአንቺ ዙሪያ በነገሬና በኔ ዙሪያ በኢትዮጵያ ምድር ላይ እግዚአብሔር እውነተኛ ሳቅ ያመጣል። አድገው ሳይጨርሱ ወደቁ የተባለበት ዘመን የምድራችን አገልጋዮች ላይ ሟርት ላይ ሰራ። ወጡ እንዴ ተነሱ እንዴ ብለን ሳንጨርስ ወረዱ የተባለበት ዘመን ሊያበቃ እግዚአብሔር ለሳቅ የሚያበቃቸው ኃያላንን በምድራችን ላይ ያበዛል። ምቀኛ ያው እንደነገርኳችሁ ባለፈው ድምጹም ትንሽ ነው እጁም አጭር ነው። እስቲ ምቀኛ ያልሆነ ትውልድ ተነስቶ አድጎ ለሳቅ ይብቃ የሚል ብቻ አሜን ይላል። አንዳንድ ሰው ብዙ በሽተኛ በተለይ የጨጓራ በሽተኛ የሆነው ብዙ ሰው ከታም ተጣው ነው እንዴት ብታደርገው ነው በምን በኩል ነው ያደገው እያለ የሚጨነቀው ስለ ሰው ነው፣ ስለ ራሱ አይደለም። ዛሬ ልባችንን በመንገዳችን ላይ እናደርጋለን። አብርሃም ቤት ብዙ ዘመን እልልታ ተሰምቷል። ምክንያቱም በርካታ ኃያላን ሰራዊቶች ቤቱ ላይ ስለነበሩ። ያሁኑ ሳቅ ግን እውነተኛ የአብርሃም ሳቅ ነው። ብዙ ዘመን አንተ ሰፈር ላይ ተስቆ ሊሆን ይችላል። ብዙ ዘመን እልል ተብሎ ሊሆን ይችላል። ባልተጠበቀ ወራት ግን ይሳቅ ከመምጣቱ የተነሳ በአብርሃም ቤት ላይ እውነተኛ ሳቅ እንደሆነ እስከ ዛሬ ድረስ ያለቀሳችሁ በጌታ በኢየሱስ ስም እግዚአብሔር እንደዚህ ብሎኛል። በብዙ እኔን በጠበቁ እውነተኛ ሰዎች ቤት ላይ የኪዳኔ ቃል ሳቅ ያመጣል ብሎኛል። ሳራ ወለደች እንዴ ሲባል ሳራ አይደለችም፣ ቤቷ ያለች አገልጋይ ነች የወለደችው። እነ ከሌ ሰፈር ጉብኝት መጣ እንዴ እሷ አይደለም፣ ከነሱ ቤት ጎረቤት ነው የተባለበት ዘመን ሊያበቃ ማለት ነው። የብዙ ሰው ምስጋና ፕሮግራም ሄዳችሁ የምታውቁ ግን እናንተ ቤት ምስጋና የጠፋ ዛሬ ምስራች አለኝ። አንቺ ቤት እልልታ ይሰማል፣ አንቺ ቤት ሳቅ ይሰማል፣ አንተ ቤት ሳቅ ይሰማል። ለምን ሲባል ዛሬ የጉብኝት ቀን ነው። ስለዚህ ይሳቅ እንደዚህ ያለ ይመስለኛል ሲያድግ እግዚአብሔር ለካ እኔን ያሰነበተኝ ከልጆች የተለየ ስም ሊሰጠኝ ብቻ ሳይሆን
የትውልድ ሳቅና የትውልድ እምነት ልሆን ነው ያለ ይመስለኛል። ከዚህ ቀን ጀምሮ ነገራችሁ አፍ አውጥቶ ማውራት ይጀምራል። እኔ እኮ በጽናት የመጣው ነኝ፣ እኔ እኮ በእምነት የመጣው ነኝ፣ እኔ እኮ በብዙ እንባ የመጣው ነኝ። በእንባ የመጣ ያስለቅስም ያስቃል። ለዚህ 99 ዓመት ካልሞላሽ ተስፋ አለሽ። ክብር ለጌታ ይሁን። ትወልጃለሽ ነው የምልሽ። ነገርሽ ይወለዳል። አጠገባችሁ ያለውን ሰው ወንዶችም ብዙ የሚወለድ ራእይ ስላለ ብዙ የሚወለድ ኪዳን ስላለ አጠገባችሁ ያለውን ሰው ሳትወልድ አትሞትም በሉት። የተነገረህን ሳታይ አትሞትም በሉት። የተባለልህን ሳትይዘው አትሞትም በሉት። ዙብራህ ያዲጋ ብዙ ያረገዙ ወራቸው የገባ ሰዎች አያለው። በኢየሱስ ስም ይወለዳል። እግዚአብሔር ያወራችሁ ኪዳን ይወለዳል። ያለ አዋላጅ ነው ደግሞ የምትወልዱት። ይገርማል። እኛ ሆስፒታል ነው ከላይ የተወለደው ተብሎ እንደተወራ አንተ አትወራም። ወይ ይኸውልህ ልጅ ካደገ በኋላ አባቱ ብዙ ነው። አባትዬ እኔም እኮ እናት ነኝ እያሉ የሚያቅፉት ብዙ ናቸውና እግዚአብሔር ብቻ አባታቸው የሚሆን በምድር ላይ ይበዛሉ። እደግመዋለሁ። ይስሐቅ በእድሜ ስላልመጣ እግዚአብሔር እንደዚህ አለ፣ አባትነቱ የኔ ነው። የዛሬ ወር የሚገባቸው አሉ፣ ዛሬ የሚገባቸው አሉ። ክብር ለጌታ ይሁን ለሁለቱ። ያንቺ ነገር ባስለቀሰሽ ልክ አልልሽም። በአምላክ ቸርነት ልክ ያስቃል። በአምላክ ቸርነት ልክ ያንተ ነገር ያስቃል። ከዛ እኔ አብርሃም ሚስቱ በወለደች ሰዓት የት እንደነበረ ባይታወቅም ለአብርሃም ማን በነገረው ስትል ሳራ አንድ ነገር አሰብኩኝ። እንደው አብርሃም እዚህ ጋር ኖሮ ልጅ ሲወለድ ባየ ያለች ይመስለኛል። የሚጠብቁሽ ያዩሻል። ስላንተ የሚያለቅሱ ያዩሃል። ይሄ አሁን ለብዙ ሰው አይገባም። ክብር ለጌታ ይሁን። ለሚወለዱና ለሚያዋልዱን ብቻ ሳይሆን ለሚጠብቁ ይገባቸዋል። ክብር ለጌታ ይሁን። ዛሬ ይውላችሁ ስቃችሁ እንኳን ማታቁ ሰዎች ትስቃላችሁ። በእውነት ፊቴን ላርዝመው ብትል እንኳን ላችል ማለት ነው። የአባቴ መንፈስ በእናንተ ላይ የሳቅን መንፈስ ያመጣል። ለዚህ ምልክት ይሆን ዘንድ ሳቅ አመጣለሁ ብሎኛል። ሳቅ የማያቋርጥ ሳቅ የሚስቁ ሰዎች አሉ። ይሄ ሳቅ ደግሞ ለቤታቸው ሀዘን መድኃኒት ይሆናል። እማማ ሳራ እግዚአብሔር ምን ነክቶት ነው ሳትል አትቀርም። የዛሬ ዓመት ሲላት ሳቀችና ሳቅሽ እኮ ለኔ ምን ይሳለኛል ሲላት እንደዚህ አለችው፣ አልሳኩም ፈርታው ነበርና። እረዳሻለሁ ሰው ስለሆንሽ ደካማ ነሽ አላት እግዚአብሔር። ባስቂልኝም ብስቂብኝም የሚያስቅ ነገር በቤትሽ ይሆናል። የዛሬው መልእክቴ በነገራችን ላይ ለአማኝ ሳይሆን እግዚአብሔር ማድረግ ለፈለገላቸው ሰዎች የሚሆን ነው። አዎ በቃ እግዚአብሔር ህዝቡን ማሳቅ ፈለገ። ስንት ዘመን አለቀሰን አይደል? አጠገባችሁ ያለውን ሰው ለቅሶ በቃ በሉት። አረ አይኑን እያያችሁ ሀዘን በቃ በሉት። ማልቀስ በቃ በሉት። ስናለቅስ ሶፍት ያቀበሉን ከዚህ በኋላ ከኛ ጋር ይስቃሉ። የኢትዮጵያ አስለቃሽ ጭስ የሚባለውን ትንቢት ልንገራችሁ። ጎዱሽ አይደል? ሰበሩሽ አይደል? ተጎዳሽ አይደል ሲባል ማያለቅስ ሰው የለም። ከዚህ በኋላ ግን እንደዚህ ይሆናል። እግዚአብሔር በምድራችን ላይ ጎዱሽ አይደል የተባሉ ሰዎች የተጎዱትን ይጠግናሉ። ሰበሩሽ አይደል የተባሉ ሰዎች የተሰበሩትን ይጠግናሉ። የወደቁትን ማንሳት ይጀምራሉ። ሳራ ቤት ሲኬድ ስለ ልጅ አይወራም። ምክንያቱም ጎዱሽ አይደል የተባለች ሴት ነች። ነገር ግን የሷ ልጅ ሲወለድ ለብዙ ለተሰበሩ መጠገን ሆነ። 75 ዓመት ደርሰው ልጅ የሌላቸው ሰዎች ሳራ እስከወለደች እግዚአብሔር እኔንም
ዛሬ በሆነ ሰው ቤት ውስጥ ሊሆን የማይችል ተአምራት ይሆናል። ሊደረግ የማይችል ተአምራት ይሆናል። ሊፈጸም የማይችል መለኮታዊ ጣልቃ ገብነት ይሆናል። የሳራ ጉዳይ በሕክምና አይሆንም፣ በኡጌሻም አይሆንም፣ በእግዚአብሔር የኃይል ችሎት ግን ይሆናል። ዛሬ እግዚአብሔር በኃይሉ ኃይል ያደርጋል። በኃይሉ እግዚአብሔር ከፍ ያለ ነገር የወጣ ነገር በሰው የማይገደብ ነገር ያደርጋል። ስለዚህ ይሄንን ለአብርሃም ማን ሄዶ ይንገረው አለች ሳራ። ዛሬ ተከሄዶም ይሁን መተውም ይሰሙታል። ሄደንም እንንገራቸው መተንም እንንገራቸው ግን ይሰሙታል። በሐዘን ፋንታ የደስታ ዘይት እንደፈሰሰ እግዚአብሔርም ከ430 ዓመት በኋላ በዘፍጥረት ምዕራፍ 15 እግዚአብሔር በተናገረው ኪዳን መሰረት ለአብርሃም ጉብኝትን እንዳደረገ ለ430 ዓመት ደግሞ በባርነት የነበረው የእስራኤል ማህበረሰብ በኪዳኑ መሰረት እግዚአብሔር ወደ ተናገረው ከነዓን ምድር እንደወረሱና እንደገቡ እረፍታቸውንም እግዚአብሔር በዚያ እንዳደረገ ዛሬ ከዚህ ቃል የተነሳ እረፍት ያሳጣችሁ ነገር እረፍት ያጣና የእናንተ ነገር ወደ እረፍት ይገባል። በመላው ዓለም ይህንን ቃል የምትሰሙ በሙሉ በጌታ በኢየሱስ መካንነታችሁ ወደ ወላድነት ይቀየራል። የወደቀው ነገራችሁ በጌታ በኢየሱስ ስም ይነሳል። የሳራ አምላክ ዛሬም ሕያው ነው። ዛሬ ስለ ልጅ ብቻ አይደለም ማወራው። አልወለድ ብሎ ዘመን ያስቆጠረ ጸጋ ይወለዳል። አልወለድ ብሎ ዘመን ያስቆጠረ ጥያቄ በኢየሱስ ስም ይመለሳል። አልወለድ ብሎ ቦርጭ ነው ልጅ ነው የተባለ ነገር ይወለዳል። እንደው ስትባል ሰምተናል። 17ኛ መልእክቷ ነው። ድምጽ ብቻ የሆነብሽ ነገር አካል ይለብሳል። ድምጽ ብቻ የሆነብህ ነገር አካል ይለብሳል። አሁን ድምጽ ሳይሆን የሚሰማው ነገር ድምጽ ያሰማል። እግዚአብሔር ለብዙዎች ቤት ትንሣኤ ያደርጋል። ዛሬ ለብዙዎች ቤት መነሳት ያደርጋል። እግዚአብሔርም የወደቀችውን የዳዊትን ድንኳን አነሳለሁ እንዳለ ዛሬ የወደቀ ጸጋ ይነሳል። የወደቀ ጸሎት ይነሳል። የወደቀ ጸጋ ይነሳል። የወደቀ ቅድስና ይነሳል። የወደቀ ፍቅር ይነሳል። የወደቀ እምነት ይነሳል። አጠገባችሁ ያለውን ሰው እዩት፣ በደንብ እዩት። ከዚህ ቀን ጀምሮ በሉት በዚህ መልኩ አንገናኝም በሉት። ምክንያቱም በሉት እግዚአብሔር ከቃሉ የተነሳ እኔ በሳቅ ስለሚሆን እኔ በሳቅ ስለሚሆን እኔ በደስታ ስለሚሆን ብዙ ቦታ ተፈልጌ ስለሚሄድ ላንገናኝ እንችላለን በሉት። ዛሬ የወደቀ ጤንነት በጌታ በኢየሱስ ስም ይነሳል። እግዚአብሔር እንዲህ ብሎኛል። ዛሬ መጠግነው ትዳር አለ ብሎኛል። ላለመለያየት አንድ ቤት ያሉ ነገር ግን ትዳር ያልሆነ ትዳር ዛሬ ይጠገናል። እከሌም እንዲህ ነች እንደ የሚባሉ ትዳሮች ዛሬ ይፈወሳሉ። ለመኖር ያህል ሳይሆን በትክክል መኖር ይጀምራሉ። ዛሬ ሕያው ጌታ ምስክሬ መካን ሆናችሁ እንደው ልጅ አልወለድኩም ቤተሰብ እንኳን በዘራችን ውስጥ እኛ ቤት በቃ ልጅ አይታሰብም ለምትሉ ሰዎች ዛሬ ምስራች አለኝ። ከዚህ ቃል የተነሳ የቤታችሁ መካንነት በኢየሱስ ስም ከቤታችሁ ይወጣል። አጠገባችሁ ያለን ሰው እንደዚህ በሉት፣ ዛሬ በሉት ባንተና በቤት በትውልድ መካከል ለሳቅ የሚፈለግ ይሳቅ ይወለዳል። ወይ
እግዚአብሔር እንደዚህ ያለኝ ከቤትሽ ላይ ከዘመንሽ ላይ ከትውልድሽ ላይ ያስለቀሰሽ ሐዘን ይወጣና የመለኮት ሳቅ ወደ ቤትሽ ይገባል። የመለኮት ሳቅ ማለት ሰውም አያስለቅሳችሁም ሰይጣንም አያስለቅሳችሁም። እዚህ ቤት ያስቀመጠው ሳቁን እግዚአብሔር ነው ብሎ ነው የሚሄደው። ሰይጣን ራሱ ስቆ ሊሄድ ይችላል በዛን ሰዓት፣ ምክንያቱም ይሳቅ ነው ቤትሽ ያለው። ጌታ በቃ ብሎኛል። ከቃዴስ በርኔ ወደ ቃዴስ በርኔ ሆነ ኑሮ ዛሬ በቃ። እግዚአብሔር በቃ ያለውን ነገር ሰይጣንም ክፉ ሰዎችም አይቀጥሉትም። ቁሚ እስኪ ቁሚ። ዛሬ ከቤትሽ የሚወጣው ምን መሰለሽ? ሎጥ ይወጣና ይሳቅ ቤትሽ ይገባል። ሎጥ ማለት ላለመባረክ ምክንያት የሆነ እንቅፋት ማለት ነው። እግዚአብሔር እንደዚህ አለኝ፣ እንባሽን አይቻለው፣ ያልተኛሽባቸውን ብዙ ሌሊቶች አይቻለው። ስለዚህ ዛሬ ልጎበኝሽ መጥቻለሁ። እግዚአብሔር ሲጎበኝ ሊያጽናና አይመጣም። ያስለቀሰሽን ሊያስቅሽ ነው የሚመጣው። እስቲ አሁን አልቀሰሻል አይደል? አሁን የሳቅ መንፈስ ነው የሚያገኝሽ። እጅሽን አንሹ። እጅሽን አንሹና እኔ ነኝ ካንቺ የተነሳ እዚህ ጉባኤ ውስጥ በሳቅ መንፈስ የሚነኩ የአባቴ መንፈስ። ይሄ ዝም ብሎ ሳቅ አይደለም፣ ፈገግታ አይደለም። ስቀሽ የማታውቂውን ሳቅ ዛሬ ትስቂያለሽ። ከዚህ የተነሳ ነገርሽ ላይ ስትስቂ ቤትሽ ያለ ሐዘን ይወጣል። የማያቋርጥ ሳቅ፣ የማያቋርጥ ሳቅ፣ የማያቋርጥ ሳቅ፣ የማያቋርጥ ሳቅ፣ የማያቋርጥ ሳቅ። እለፍ አባባ ጉባኤ ውስጥ አባቴ እለፍ። ይሳቅ 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 ይሳቅ። እለፍ 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 አባባ። የማያቋርጥ ሳቅ፣ የማያቋርጥ ሳቅ፣ የማይቋርጥ ሳቅ በወንድና በሴት ባሪያዎች ላይ። እነዚህ የሚስቁ ሰዎች ከቤታቸው ላይ በዚህ ሰከንድ እግዚአብሔር ሐዘንን አስወጥቷል። የማይቋረጥ ብሎኛል አባባ፣ የማይቋረጥ ብሎኛል። የማይቋረጥ 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 ዙብራሃ ያሃዲጋ አድቬንቲኒያ ያሃዲጋ ኢለፍ አባባ። ዙብራ ያሃዲጋ አድቬንቲኒያ ያሃዲጋ በሴትና በወንድ ባሪያዎች ላይ ሐዘን የሚያስረሳ ሳቅ፣ መከራን የሚያባርር ሳቅ። ዙብራ ያሃዲጋ አድቬንቲኒያ ያሃዲጋ። አልተሳቀም አልተሳቀም አባባ። አለፋ አባባ አለፋ አባባ አለፋ አባባ። እኔ ማየው ሳቅ ማለት ነው። እነዚህ የሚስቁ ሰዎች ቤታቸው ሄደው እንኳን የሳቅ አይቆምም ብሎኛል። ሕያው ጌታ ምስክሬ። ምን ነክቶሽ ነው ምን ነክቶ ነው የሚባል ሳቅ ብሎኛል። አለፋ አባባ አለፋ አባባ በሴትና በወንድ ባሪያዎች ላይ ሳቅ 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 ሳቅ። ሳቅ 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 ሳቅ። እግዚአብሔር በእነዚህ በሚስቁ ሰዎች ከምድሪቷ ላይ ሐዘን ያነሳል። ከምድሪቷ ላይ ለቅሶን ያነሳል። ከምድሪቷ ላይ መገፋፋትን ያነሳል። ዙብራህ ያሃዲጋ
ገና ነው በወንድና በሴት ባሪያዎቼ ላይ እግዚአብሔር የሳቅን መንፈስ አስቀምጣለሁ ብሎኛል። እነዚህ የሚስቁ ሰዎች ወደፊት አውጡልኝ በኢየሱስ ክርስቶስም። ሳቅ አሁን ወንዶች ላይ አዝዣለሁ በኢየሱስ ስም። ጌታ ሆይ ስቀው የማያውቁ ወንዶችን ነው የምፈልገው። ስቀው የማያውቁ በሳቅ የማይታወቁ ስቀው የማያውቁ በጌታ በኢየሱስም ሳቅ አባባ ዙብራያ ሀዲጋ አድቬንቲኒያ ያሃዲጋ ስቀው የማያውቁ ወንዶች አባባ ሐዘንን የሚያስረሳ ሳቅ ወንዶች ላይ አባባ አለፍ ሳቅ የምድርን ሐዘን የሚያባርሩ የምድርን መከራ የሚያባርሩ ዙብራያ ሀዲጋ አድቬንቲኒያ ያሃዲጋ አሁን አባቶች ላይ ኢየሱስ የምድርን ሐዘን የሚያስረሱ የምድርን መከራ የሚያስረሱ በይስሐቅ ምክንያት ምድር እንደሳቀች በእነዚህ ሰዎች ምክንያት ኢትዮጵያ ትስቃለች፣ አፍሪካ ይስቃል፣ አውሮፓ ይስቃል። ሳቅ አባቶች ላይ የማይቆረጥ ሳቅ አባቶች ላይ ዙብራያ ሀዲጋ አድቬንቲኒያ ያሃዲጋ አሁን ሕፃናት ላይ በጌታ በኢየሱስ ስም የማያቋርጥ ሳቅ አባባ ሕፃናት ላይ ወጣቶች ላይ በኢየሱስ ስም የማያቋርጥ ሳቅ በይስሐቅ ምክንያት ትውልድ እንደሳቀ ሕፃናት ላይ በኢየሱስ ስም የማያቋርጥ ኢየሱስ እንዳወራኸኝ ሐዘንን አነሳለሁ ከምድር ላይ እግዚአብሔር እንዲህ ብሎኛል። ከኢትዮጵያ ምድር ላይ ሐዘን አነሳለሁ ብሎኛል። ይኸውላችሁ ሐዘናችንና ሳቃችን እኩል የሆነበት ዘመን ሊያበቃ በይስሐቅ ምክንያት እግዚአብሔር በምድር ላይ ሳቅ እንዳደረገ በጌታ በኢየሱስ ስም ለዚህ ምልክት ይሆን ዘንድ አሁን ወጣቶች ላይ ሕፃናት ላይ ሳቅ የማያቋርጥ ሳቅ በጌታ በኢየሱስ ስም የማያቋርጥ ሳቅ አባባ ኢየሱስ በሐዘንም ዘመን ፋንታ የደስታ ዘይታውን በምድሬ ላይ አሁን በኢትዮጵያ አብያተ ክርስቲያናት ላይ ወጣቶች ላይ አሁን በጌታ በኢየሱስ ስም ለኢትዮጵያ ወጣቶች ሳቅ የሚሆኑ ለኢትዮጵያ ወጣቶች ረፍት የሚሆኑ ለአፍሪካ ወጣቶች ረፍት የሚሆኑ ለኢትዮጵያ ሕፃናት በጌታ በኢየሱስ ስም ሳቅ የሚሆኑ ረፍት የሚሆኑ የማያቋርጥ ሳቅ አባባ የማያቋርጥ ይሄን መንፈስ ተቀበሉ። እግዚአብሔር እንደዚህ ብሎኛል። በእነዚህ ሰዎች ሕይወት ምልክትንና ድንቅ ከማድረግ የተነሳ በምድሪቷ ላይ የሐዘንን መንፈስ በሳቅ ቀይራለሁ ብሎኛል። ከዚህ በኋላ ምድራችን ላይ ሐዘን ላንሰማ፣ ምድራችን ላይ ጦርነት ላንሰማ፣ ምድራችን ላይ መገፋፋት ላንሰማ፣ ምድራችን ላይ ለቅሶ ላንሰማ፣ ምድራችን ላይ ግራ መጋባት ላንሰማ፣ ምድራችን ላይ አለመግባባት ላንሰማ፣ አፍሪካ ላይ አለመግባባት ላንሰማ። እግዚአብሔር በኢየሱስ ስም እነዚህን ሰዎች እንደ ምልክት አደርጋለሁ ብሎኛል። ሳቅ የሁለት የሶስት ደቂቃ አይደለም፣ የማያቋርጥ ሳቅ ልዑል ሆይ የማያቋርጥ ሳቅ አባባ ወጣቶች ሴትና ወንድ ወጣቶች ላይ አሁን በኢየሱስ ስም የማያቋርጥ ሳቅ ልዑል ሆይ የማያቋርጥ ሳቅ አባባ የማያቋርጥ ሳቅ በይስሐቅ ምክንያት ይህን የሚሰማ ሁሉ እንደሳቀ ዛሬ እዚህ ጉባኤ መጣችሁ እድለኛ ናችሁ። ለዘራችሁ እግዚአብሔር ሳቅ አድርጓል። ለትውልዳችሁ እግዚአብሔር ሳቅ አድርጓል። ያደርጋል አይደለም፣ አድርጓል። ይሆናል አይደለም፣ በኢየሱስ ስም ሆኗል። በዘራችሁ ላይ እግዚአብሔር ከዚህ ቀን ጀምሮ የሐዘንና የመጥፎ ወሬ ላይ ሰማ። ጉባኤ ውስጥ 5 ሰዎች ይቀሩኛል።
እግዚአብሔር በሚገርም ሳቅ የሚነካቸው እናቶች፣ ወጣቶች፣ ህፃናት፣ አባቶች 5 ሰው ብሎኛል እግዚአብሔር። በእነዚህ ሰዎች ቤት ውስጥ በዘራቸው ውስጥ እግዚአብሔር መርገምን ሰብራለሁ ብሎኛል። መርገም የመካንነት መርገም ያለ ትዳር አግብተው የፍቺ ችግር ያለባቸው ታላቅየው ያገባል ከ1 ዓመት በላይ አይዘልቅም። ቀጣዩ ያገባል ከዛ በላይ አይዘልቅም። የፍቺ ችግር ያለባቸው በእነዚህ ሳቅ ምክንያት በቤታቸው ላይ ያለው ከርስ ይሰበራል። 5 ሰው ብሎኛል እግዚአብሔር። 5 ሰው አባባ እነዚህ ሰዎች አሁን ይነኩ። እነዚህ ሰዎች አሁን ይነኩ። ለዘራቸው ረፍት የሚሆኑ 4 ሰው ይቀረኛል። በጌታ በኢየሱስ ስም ረፍት የሚሆኑ ሰላም የሚሆኑ የደስታ ምንጭ የሚሆኑ በጌታ በኢየሱስ ስም ሳቅ በቤታቸው፣ ሳቅ በትዳራቸው፣ ሳቅ በኢኮኖሚያቸው፣ ሳቅ በመግባታቸው፣ ሳቅ በመውጣታቸው ዙብራህ ያሃዲጋ አድቬንቲኒያ ያሃዲጋ የማያቋርጥ ሳቅ አባባ በእነዚህ 4 ሰዎች ላይ በቀሩ 4 ሰዎች ላይ ሳቅ ይለፍ። ሳቅ የማያቋርጥ ሳቅ፣ የኪዳን ሳቅ፣ የዘራቸውን መርገም የሚሰብር ሳቅ። ዛሬ ጦርነቱ ተቀይሯል ብሎኛል እግዚአብሔር። 3 ሰው ይቀረኛል አባባ እለፍ በእነዚህ 3 ሰዎች ላይ በጌታ በኢየሱስም የማያቋርጥ ሳቅ፣ በጌታ በኢየሱስም የማይቋቋሙ ሳቅ አሁን አዝዣለሁ። በእነዚህ 3 ሰዎች ላይ በእነዚህ 3 ሰዎች ላይ አዝዣለሁ። የማያቋርጥ ሳቅ በጌታ በኢየሱስ ስም አዝዣለሁ። 3 ሰው ዙብራህ ያሃዲጋ አድቬንቲኒያ ያሃዲጋ ሁለት ሰው ይቀረኛል አባባ የማያቋርጥ ሳቅ አባባ እነዚህ ሰዎች ይነኩ። በዘራቸው ላይ ያለውን መርገም በሳቅ ልትሰብር ካወራክ የዘራቸውን እግዚአብሔር የትዳር ችግር በዚህ ሳቅ ልትፈታ ከተናገርክ አሁን የማያቋርጥ 1 ሰው ነው የሚቀረኝ አባባ ይህ 1 ሰው ይነካ። ይሄ 1 ሰው ይነካ። የዘሩን መርገም የሚሰብር የዘሩን ቀንበር የሚሰብር የዘሩን ግራ መጋባት እግዚአብሔር እንዲህ ብሎኛል። ሕያው ጌታ ምስክሬ ከነዚህ ሰዎች የተነሳ የቤታቸው የዘራቸው አይደለም የኢትዮጵያ ሀዘን ወደ ሳቅ ይቀየራል። ሳቅ እለፍ አባባ 1 ሰው ነው የሚቀረኝ። 1 ሰው ይቀረኛል እግዚአብሔር ከተናገረኝ የመጨረሻዎቹ 5 ሰዎች 1 ሰው ነው የሚቀረኝ አባባ። ይሄ ሰው ይነካ። ለዘሩ መድኃኒት የሆነ ወንድ ሰው ነው ማየው በመንፈሴ ጎልማሳ ወንድ ሰው ነው ማየው። ወንድ ልዑሎ እለፍ በዘራቸው ላይ ያለ የመካንነትን ችግር የሚሰብር ሰው ልዑሎ እለፍ። ይሄ ሰው ይነካ አባባ። ዙብራህ ያሃዲጋ አድቬንቲኒያ ያሃዲጋ ሪከራ ላራ ባንዶ ሰከራ ላራ ቦዲያ ሬፓ ሪከቦዲያ ሪካያ አዱሁጋ ሃዲጋ ሃዲጋ አድቬንቲኒያ ያው እዚጋ ጎልማሳ ሰው እሱ ቀዩ ዙብራህ ያሃዲጋ በቃ ጨርሷል። የአባቴ መንፈስ ለእግዚአብሔር ክብር አምጡለት። ለእግዚአብሔር ክብር መቆም የማይችልበትን ሳቅ ጠራው። መቆም እሱን የነኩ እንኳን በሳቁ ይነኩ። እሱን የነኩ መቆም የማይችሉበት የሳቅ መንፈስ መቆም የማይችልበት ልዑሎ ይለፍ። ዙብራህ ያሃዲጋ አድቬንቲኒያ ያሃዲጋ መቆም የማይችልበት ልዑል ሆይ መቆም የማይችልበት የዘሩን መርገም የሚሰብር የመካንነትን ችግር የሚሰብር ቀንበር ሰባሪ የሆነ ሳቅ ዛሬ ከብዙዎቻችሁ ቤት ውስጥ እግዚአብሔር የሐዘንን መርገም ሰበረ። ሐዘን ተሰበረ። የሐዘን መርገም ተሰበረ። የለቅሶ መርገም ተሰበረ። ግራ የመጋባት መርገም ተሰበረ። ዙብራህ ያሃዲጋ አድቬንቲኒያ ያሃዲጋ እግዚአብሔር እንደዚህ ብሎኛል። በይስሐቅ ምክንያት ይህን የሚሰማ ሁሉ ሳራ ይስቃል እንዳለች
በጌታ በኢየሱስም ከናንተ የተነሳ ዘራችሁ ይስቃል። ከናንተ የተነሳ ትውልዳችሁ ይስቃል። ከናንተ የተነሳ የምትኖሩበት ከተማ ይስቃል። ከናንተ የተነሳ ኢትዮጵያ ትስቃለች። ከናንተ የተነሳ አፍሪካ ይስቃል። ዙብራህ ያሃዲጋ እነዚህ ሰዎች አለኝ ጌታ። አሁን እግዚአብሔር መንፈስ የነካቸው እነዚህ ሰዎች ቤታቸው ሄደው እንኳን የሳቅ አያቋርጥም ብሎኛል። በቃ ለየት የሚያደርገው የዛሬው የማያቋርጥ ሳቅ ነው። ፈገግታ አላለኝም እግዚአብሔር፣ የማያቋርጥ ሳቅ። ምክንያቱም ብዙ ዘመን ስላለቀሱ ብዙ ዘመን መሳቅ አለባቸው። ብዙ ዘመን ስለተከፉ ብዙ ዘመን መደሰት አለባቸው። እግዚአብሔር ካንቺ የተነሳ ሳቅ እንዳደረገ ይሄ ላንቺ መልእክት ምልክት ይሆን ዘንድ ነው። እግዚአብሔር እንደዚህ ብሎኛል። ካንቺ የተነሳ ይሄ ሁሉ ሰው እንደሳቀ በቤትሽ ላይ ብዙዎችን የሚያስቅ እግዚአብሔር ይስሐቅን ይወልዳል። አሜን። ይስሐቅ ይወለዳል። አሜን። ምን ማለት ነው ሲባል ስለ ልጅ እያወራው አይደለም። ያስለቀሰሽ ነገር በኢየሱስ ስም ከዚህ በኋላ ላይ ያስለቀሰሽ፣ ያስመረረሽ ነገር ላይ ያስመረረሽ፣ በቤትሽ ሳቅ ይሆናል። አሜን። ስትታይ ምንም ችግር ያለብሽ አትመስሊም፣ ግን አንቺና ጌታ ታውቃላችሁ። እግዚአብሔር እንደዚህ ብሎኛል። ከዚህ በኋላ ምሬትና ሐዘን በቤትሽ አይሆንም። አሜን። ከዚህም በኋላ ሞትና ጭንገፋ አይሆንም እንደሚል ቃል በቤትሽ ሞትና ጭንገፋ አይሆንም። አሜን። ዘመንሽ ይለምልም። አሜን። ክብር ለጌታ ይሁን። ዙብራህ ያሃዲጋ አድቬንቲኒያ ያሃዲጋ ይህንን መልእክት የምትከታተሉ በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች ከዚህ ቃል የተነሳ በእናንተ ቤት ያስለቀሳችሁ ነገር በኢየሱስ ስም ወደ ሳቅ ተቀየረ። ያሳዘናችሁ ነገር በኢየሱስ ስም ወደ ደስታ ተቀየረ። ከይስሐቅ የተነሳ የሰማ ሁሉ እንደሳቀ ከናንተ ነገር መሰራት የተነሳ የሰሙ ሰዎች ሁሉ እስኪስቁ ድረስ በቤታችሁ በጌታ በኢየሱስ ስም ሳቅ ይሆናል። ሳቅ ይሆናል። እግዚአብሔር ዛሬ እንዲህ ብሎኛል። ከጉብኝቱ የተነሳ ሳቅ ይሆናል። ከጉብኝቱ የተነሳ ታምራት ይሆናል። ከጉብኝቱ የተነሳ ትውልድ ይስቃል። ማልቀስህን የሰሙ መሳቅህንም ይሰማሉ። ማልቀስሽን የሰሙ በኢየሱስ ስም መሳቅሽን ይሰማሉ። መታመምሽን የሰሙ መዳንሽን ይሰማሉ። ባዶነትሽን የሰሙ ሙላትሽን ይሰማሉ። መካንነትሽን የሰሙ መውለድሽን ይሰማሉ። ባዶነትህን የሰሙ በኢየሱስ ስም ሙላትህን ይሰማሉ። መውደቅሽን የሰሙ መነሳትሽን ይሰማሉ። መታመማችሁን የሰሙ በኢየሱስ ስም መፈወሳችሁን ይሰማሉ። መቼ ነው የሷ ነገር አካል የሚለብሰው ለሚሉ ዛሬ አስደንጋጭ ዜና አለኝ። ለክፉ መንደር አስደንጋጭ ዜና። ዛሬ የሆነ ሰው ሐዘኑ በሳቅ ተቀየረ። ዛሬ የኪዳን ሰው ለቅሶ በሳቅ ተቀየረ። ዛሬ እግዚአብሔርን የጠበቀ ሰው በኢየሱስ ስም ነገሩ ተጎበኘ። ዙብራህ ያሃዲጋ እግዚአብሔር እንደዚህ ብሎኛል። ለዚህ ጉባኤ ለሁሉም ለእያንዳንዱ ለሴትና ለወንድ ባሪያዎቼ እንደዚህ በይልኝ ብሎኛል። ዛሬ ጉዳያችሁ ምንም ይሆን ምንም ጉብኝት ይሆናል። ነገራችሁ ምንም ይሆን ምንም ጉብኝት ይሆናል። የትኛውም አይነት በእናንተ አቅም አልስተካከል ያለ ነገር ዛሬ በሳቅ ይስተካከላል። ችግርሽ ላይ ተስቂያለሽ፣ ችግርሽ በሳቅ ይቀየራል። ሕያው ጌታ ምስክሬ ዛሬ እግዚአብሔር እንዲያለኝ ሰልፉ ተቀይሯል አለኝ። ሰልፉ እንዴት ተቀየረ አልኩት። ነገራቸው ላይ የከበዳቸው ነገር ላይ ያስለቀሳቸው ነገር ላይ ሲስቁ አለኝ። ሰፈሬ እዚህ አይደለም ብሎ ይሄዳል አለኝ። ዙብራህ ያሃዲጋ መካንነት እዚህ አይደለም ተሳስቻለሁ ብሎ ሰፈር ይቀይራል። ባዶነት እዚህ አይደለም ሰፈር ተሳስቻለሁ ብሎ ይቀይራል። በሽታ ሰፈር ይቀይራል። ሐዘን ስራ ዙብራህ ያሃዲጋ ዛሬ ለብዙዎቻችሁ ሽፍት ይደረጋል። አንደኛ ለኔ እንደሚቀየር አውቃለሁ። ሁለተኛ ለማን እንደሆነ አላቅም። ለሆነ ሰው እግዚአብሔር ሐዘኑን በሳቅ ይቀይርለታል። ድንገተኛ የሆነ ጉብኝት፣ ድንገተኛ የሆነ ሳቅ ወደ ቤትሽ ይገባል። ወደ ቤትሽ ይገባል። ወደ ቤትሽ ይገባል። ወደ ዘመንሽ ይገባል። ወደ ነገርሽ
ተቀየረ በሉት። ውጊያው ተቀየረ በሉት። ዛሬ በሉት እየሳክ ሐዘንክ ይባረራል። ዛሬ እየሳክ በሽታክ ይወድቃል። ሕያው ጌታ ምስክሬ ከብዙዎቻችሁ ላይ አይድንም የተባለ በሽታ ሲወድቃየሁ ሲወድቃየሁ ከብዙዎቻችሁ ላይ መካንነት ሲወድቃየሁ አጠገባችሁ ያለው ሰው እንደዚህ በሉት እዩትና አንተ እየሳክ በሉት ችግር ቦታ ይቀይራል። ችግር ቦታ ይቀይራል በሉት። ዘራችሁ አለፈለት። ትውልዳችሁ አለፈለት። ምክንያቱም ከናንተ የተነሳ መካንነት ከዘራችሁ ይወገዳል። ሕያው ጌታ ምስክሬ እናንተ እዚህ የተገኛችሁ አይደለም ከናንተ መገኘት የተነሳ ከናንተ ይሄን ቃል ከመስማታችሁ የተነሳ ማትወልዱ መረጃ ታንጀብል የሆነ መረጃ ያላችሁ እኔ በቃ ሳረግዝ ያስወርደኛል በቃ እኔ ካገባው ረጅም ጊዜ ነው መውለድ ፈልጋለሁ ግን መውለድ አልቻልኩም የምትሉ ወደፊት ነው የዛሬ አመት ትወልዳላችሁ። የሳራ አምላክ ሊያስወልድ ነው። መካንነት በዘሬም አለ እንዲሰበር ፈልጋለሁ የምትሉ ወደፊት ነው። ለእናንተ ሰዎች መጸለይ ፈልጋለሁ። እግዚአብሔር እንደዚህ ብሎኛል። የዛሬ አመት እዚህ ቤት ምስጋና ይዘው ይመጣሉ። አንቺ ኦሬዲ ወልደሻል እኮ ዙብራ ያዲጋ ይቻላል። ወክለሽ ቁሚ። እግዚአብሔር ይችላል። እግዚአብሔር ይችላል። እኛ የምናመልከው አምላክ ሕያው ከሆነ ይሄን ማድረግ ይችላል አይደለ? እነዚህ ሰዎች እንኳን ባያምኑ እኔ አምናለሁ። ሕዝቅኤል ለደረቁ አጥንቶች ትንቢት ሲናገር አሜን ሚል ጉባኤ አልነበረም። ነገር ግን እንደዚህ አለ እኔ አምኜ ትንቢት እናገራለሁ እነዚህ የደረቁ አጥንቶች በህይወት ይኖራሉ ብርቱም ሰራዊት ሆነው ይቆማሉ። ሕያው ጌታ ምስክሬ የደረቁ ማህፀኖችን እግዚአብሔር ማለምለም ይጀምራል። የተዘጉ ማህፀኖችን መክፈት ይጀምራል። ቁልፉ በእጁ ነው አይደለ? እግዚአብሔር ሰማይን ሲሰራ ምን ያህል ኢንጂነር አሰማራ ብትሉኝ አንድ ቃል ነው። ይሁን በሚል ቃል ሰማይን ካጸና የክርስቶስ ደም ለፈሰሰለት ማህፀን ደግሞ እግዚአብሔር የኔ አባት ኢየሱስ 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 እስም መድኃኒት ነው። እስም መድኃኒት ነው። እስም መፍትሄ ነው። ሆዳችሁ ላይ ጫኑ። ወክላችሁ ለዘራችሁም ወክላችሁ ጫኑ። እዚህ ያልወለዳችሁም ለሌሎች ሰዎችም ወክላችሁ የቆማችሁ አንድ ነገር ብቻ ከናንተ እግዚአብሔር ይፈልጋል። እምነት ለሚያምን ሁሉ ጉባኤው እነዚህ ሰዎች መውለድ ይችላሉ ይችላሉ። የሳራ አምላክ በ99 ዓመት አማረኝ ካለች ሳራ እነዚህ ሰዎች ልጅ ይዘው የዛሬ ዓመት እዚህ ጉባኤ ይመጣሉ። ሕያው ጌታ ምስክር እግዚአብሔር እንዲህ ብሎኛል። ከናንተ ውስጥ ከምስክርነት የሚጎድል አንድም ሰው የለም። እግዚአብሔር እንዲህ ብሎኛል። በቃ ህዝብን አበዛ የሚለው መዝሙር የዛሬ ዓመት ነው የሚዘመረው። እግዚአብሔር ቤት ውስጥ መካንነት ላይኖር በቤትህም እንስሳም ሆነ ሴት ከዚህ በኋላ መካን አይሆንም። ለምን ሲባል መካንነትን የሚያስወግድ እግዚአብሔር በዚህ ህዝብ ላይ ኪዳን አለው። በዚህ ህዝብ ላይ ቃል አለው። በመላው ዓለም መካንነት ውስጥ ያላችሁ እግዚአብሔር መች ነው የኔን ነገር የሚጎበኘው ለምትሉ እንደ እግዚአብሔር ሰው እናገራለሁ። የሳራ አምላክ የዛሬ ዓመት ለናንተ ልጅን ይሰጣል። የሳራ አምላክ የዛሬ ዓመት ለናንተ የሚያስቅ ይስሐቅን ይሰጣል። ዙብራህ ያሃዲጋ አድቬንቲኒያ ያሃዲጋ እግዚአብሔር እንደዚህ ብሎኛል። 7 ጊዜ መካንነት ተሰበረ በይ ብሎኛል። አንዳንዶቻችሁ ይሄን ጸሎት ስትጸልይ ታለቅሳላችሁ። አንዳንዶች ይወድቃሉ። አንዳንዶች በሆዳችሁ ውስጥ የሚነዝር የብርሃን ኃይል ይገባል። አንዳንዶቻችሁ በታላቅ ልሳን ትናገራላችሁ። አንዳንዶቻችሁ
ልትሆኑ የምትችሉትን ሳይሆን ልትሆኑ የማትችሉትን የሚያደርግ ኃይል ወደ እናንተ ይመጣል። እዚህ ጋር ወክላችሁ የቆማችሁ ሰዎች እነዚህ የወከላችኋቸው ሰዎች ባሉበት ቦታ ይሄ ኃይል ያገኛቸዋል። አንድ መካንነት ተሰበረ። ሁለት መካንነት ተሰበረ። ሶስት መካንነት ተሰበረ። አራት መካንነት ተሰበረ። አምስት መካንነት ተሰበረ። ስድስት መካንነት ተሰበረ። ሰባት መካንነት ተሰበረ። እለፍ 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 አባባ 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 እለፍ 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 መካኒቷን በልጅ የባረካት ደስ የተሰኘች ሴት ያደረጋት እሱ ኢየሱስ በዚህ አለ። ምንም ጥያቄ አጠገቡ መጥቶ አልችልም ብሎ የማይመልስ ኢየሱስ በዚህ አለ። አሁን የምናወራው ጉዳዩ ችግር ሳይሆን የችግሮችን መፍትሄ በእጁ የያዘው እግዚአብሔርን ነው። ዛሬ መካንነትን ትልቅ አናደርግም። መካንነትን በወላድነት የሚቀይረው እግዚአብሔር በዚህ አለ። በዚህ አለ። እሱ ከተገኘ የማይቀየር ነገር የለም። ዛሬ በጌታ በኢየሱስ ስም በዚህ ያሉ ሁሉ በወላድነት ስለተባረኩ ስም ይባረክ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቃሌ ወደ ምድር መጥቶ አንዳችን ነገር ሳያደርግ ከቶ በከንቱ ወደኔ። ምን ማለት እንደሆነ ታውቂያለሽ? አሁን አንቺ ልጅ ስትወልጂ አይደለም እግዚአብሔር ወለደች የሚለው፣ ሲያወራ ኦልሬዲ ወልደሻል። ስለዚህ ሳራ ልጇን የተቀበለችው እግዚአብሔር ቃል ያወጣ ቀን ነው። የጊዜው ጉዳይ ግን 9 ወር ስለሚያስጠብቃት ከ9 ወር በኋላ መጣ ታየ እንጂ ልጁ የመጣው የመጀመሪያው ቀን ነው። ተናገርኩ እንደ እግዚአብሔር ቃል ከዚህ ሰዓት ጀምሮ በእነዚህ መካኖች ላይ መካንነት ላይ ሰራ እግዚአብሔር ኃይል ስላለፈና ከብረሃለን። ይህ ስለሆነ ስም ይባረክ። ለምስክርነት የሚቆሙበት አቅም ኃይል መንፈስ ይጨመርላቸው በጌታ በኢየሱስ ስም። ዘመናችሁ ይለምልም። ለጌታ ይሁን። በትዳራቸው ላይ ችግር ያለባቸው እግዚአብሔር 25 ሰዎች አሉ ብሎኛል። 25 ሰው ለማን ልናገር፣ እንዴት ላድርግ፣ ይሄ ጉዳይ በማን ይፈታል የሚሉ 25 ሰዎች። እኔ ይኸውላችሁ እግዚአብሔር እዚህ ጋር ውጡ። እግዚአብሔር እንደሚችል ካመናችሁ ዛሬ ምሽት እግዚአብሔር ነገራችሁን ያስተካክለዋል። 25 ሰዎች 25 ሰው ፈጠን ብላችሁ ውጡ ሰዓት ለመጠቀም። 25 ሰው ብሎኛል የአባቴ መንፈስ። ዛሬ ያው ጌታ ምስክሬ ሳይጎበኝ የሚወጣ የለም፣ ሳይታይ የሚወጣ የለም። ከዛም በላይ ካላችሁ መውጣት መብታችሁ ነው። ግን የአባቴ መንፈስ 25 ሰው ነው ያለኝ። ዛሬ ይችላል አይደል እግዚአብሔር? የትኛውም ከባድ ጉዳይ ይሁን በሚል ቃል እግዚአብሔር ይቀይረዋል። ስለነዚህ ትዳሮች ጉባኤው ቆሞ እንዲጸልይ በጌታ ፍቅር ጠይቃለሁ። እነዚህ ቤቶች ይሰሩ። የወደቀው የዳዊትን ድንኳን ያነሳው እግዚአብሔር የነዚህን ቤቶች ጎዶሎነት በኢየሱስም በሙላት ይቀይረዋል። ያው ጌታ ምስክሬ፣ ጌታ እንዲህ ብሎኛል፣ የብዙዎችን የወለቀ ጥርስ ዛሬ ገጥማለሁ አለኝ። የወለቀ የብዙዎችን ደስታ ዛሬ መልሳለሁ አለኝ። ይቀየራል፣ ይቀየራል፣ ይቀየራል።
ያው ጌታ ምስክሬ የእናንተ ብቻ አይደለም በዘራችሁ ውስጥ የትዳር ችግር ያለበት ዛሬ ይቀየራል። የሳራና የአብርሃምን አንድነት ወደ ልዩነት ያመጣው የልጅ ችግር ነበር በዛ ትዳር ውስጥ። የአባቴ መንፈስ ግን መጥቶ እንደቀየረው በእናንተ ቤት ምንም ችግር ይኖር ዛሬ ግን ከአፉ ቃል አውጥቷል። ይሄ ቃል የእናንተን ቤት ይጠግናል። ታምናላችሁ? ከእናንተ እግዚአብሔር አንድ ነገር ይፈልጋል፣ እምነት። ይሄ ቃል በወጣበት ቅጽበት ባልሽ ላይ ፈውስ ያልፋል። ባልሽ ላይ ለውጥ ይመጣል። አንቺ እኮ ራስሽ ነብይ ነሽ። አንቺ ነብይ ነሽ። ሕያው ጌታ ምስክሬ ኃያል ነብይ ገና ምድር ምትጠብቅሽ። አንቺ ችግር ይዘሽ ልቆሚ አይደለም የብዙዎችን ትዳር ትጠግኛለሽ። ማይክ ያዘ ሰው ያምጣልኝ። እቺ ሴት ሕያው ጌታ ምስክሬ ባንቺ ጸሎት የብዙዎች ትዳር ተሰርቷል። የብዙዎች ትዳር ያበቃለት የተዘጋ የተደመደመ ከሽማግሌ ያለፈ ከቤተ ክርስቲያን ያለፈ ከፍርድ ቤት ያለፈ እውነት ነው። እግዚአብሔር ሴት እውነት ነው። እውነት ነው። እውነት ነው ወይ? እውነት ነው። ይኸውልሽ እኔ ልክ ከሆነ ልክ ነው፣ ልክ ካልይደላ ልክ አይደለም። ልክ ነሽ። እግዚአብሔር እንደዚህ አለኝ ባንቺ በፍርድ ቤት ላይ አይሆንም የተባለ ለፍቺ እርግጠኛ የሆነ ትዳር ባንቺ ተሰርቷል። ሁለተኛ ለቤተ ክርስቲያን ለትልልቅ ሰዎች እምቢ ያለ ትዳር ባንቺ ተሰርቷል። ዛሬ ይሄ መንፈስ ባንቺ ቤት ይሰራል። አሜን። ገና የብዙዎችን ቤት የሚጠግን ቅባት ዛሬ ያገኝሻል። አሜን። እጄን ብቻ ይሄ ኃይል ያልፋል። አሜን። እጄን ብቻ ይሄ አሜን። ሺካታራ ላቲ ጉላሪ ማቾሪ ለፋባባ ተያያዙ። ዛሬ ሕያው ጌታ ምስክሬ ለእናንተ ብቻ አልጸልይም። በኢትዮጵያ ውስጥ ለፈረሱ ትዳሮች ጸልያለሁ። በአፍሪካ ውስጥ ለፈረሱ ትዳሮች ጸልያለሁ። በዓለም ዙሪያ በትዳራቸው ለሚሰቃዩ ጸልያለሁ። ዛሬ የአባቴ መንፈስ የፈረሱ ቤቶችን ይጠግናል። መፋታትን እጠላለሁ ያለ እግዚአብሔር ዛሬ ባለመፋታት ቤታችሁን ይጠግነዋል። ባለመሰበር ቤታችሁን ይጠግነዋል። ባልሽ ጠልቶሽ የተሰበርሽ ሚስት ጠልታ ግራ ጋብታ የተቃጠልክ ዛሬ ትዳራችሁን የሚያጣፍጥ የአባቴ መንፈስ ይመጣል። ውይ ዛሬ የስብከቴ ርዕስ ምን ይሆናል ነው ያልኩት? ጉብኝት። ዛሬ የሚጎበኙ ትዳሮች አሉ። የሚጎበኙ ሰው እግዚአብሔር ይማር የማይባል ችግር በትዳራችሁ ያለባችሁ ዛሬ አባቴ አይቶታል። ዛሬ እግዚአብሔር አይቶታል። ትዳራችሁ በኢየሱስ ስም ይስተካከላል። ልዑል አባት ሆይ በዚህ ስፍራ ላይ ነገራቸውን ለሰው አይደለም ላንተ ያሳዩ። ስራው ቀይረው ያሉ ምን ላድርግ አንተን ሳልሰማ መወሰን አልፈልግም ያሉ ትዳራቸው በጌታ በኢየሱስ ስም ይሰራ። የተጨነቁበት ጉዳይ የተለያየ ቢሆንም ትዳራቸው ላይ የገባ አውሬ ይባረር። የዘር መርገም ይባረር። የክፉ ሰዎች ወሬ ይባረር። እንግዲህ እግዚአብሔር አንድ ያደረገውን ሰው በትዳራችሁ ላይ ጣልቃ የገባባችሁ ዛሬ እነዛን ወረኞች ላባራቸው፣ ዛሬ እነዛን ክፉዎች ላባራቸው። ዙብራሃያ ሀዲጋ በትዳራችሁ ላይ ጣልቃ የገቡ ዛሬ በኢየሱስ ስም ወጡ። እርስ በርስ እንዳትግባቡ የተደረገ የትኛውም የሟርት ቃል በኢየሱስ ስም ተሻረ። በትዳራችሁ ላይ የተደረገ የትኛውም መርገም በኢየሱስ ስም ተሰበረ። ዛሬ ይኸውላችሁ አለመግባባት በመግባባት ይቀየራል። አለመተማመን ያለባችሁ በኢየሱስ ስም በእምነት ይባረካል ትዳራችሁ። ለሰው ደግሞ የማትነግሩ ከባባድ የትዳር ጥያቄ ያለባችሁ ዛሬ አባቴ መንፈስ ከለሩን ይቀይረዋል። ያለ ነቀፌታ እግዚአብሔር ቤት ውስጥ እየተመላለሳችሁ ነገር ግን በኃጢአቷ ነው እንዲሆነው የምትባሉ ዛሬ እግዚአብሔር ይፈርዳል። ዛሬ እግዚአብሔር በመጎብኘት ነገርሽን በመቀየር
ትዳርህን በመቀየር ያው ጌታ ምስክር እኔ በጣም እግዚአብሔር መንፈስ ለነዚህ ሰዎች ሲቃትት ዙብራ ያሃዲጋ ሲቃትት አየሁት። እግዚአብሔር እንደዚህ አለኝ፣ እነዚህ ቤቶች አይፈርሱም። በዓለም ዙሪያ ያሉ እግዚአብሔር የመሰረታቸው ትዳሮች አይፈርሱም። በኢየሱስም ይሄ ቤተሰብ አይበተንም። እነዚህ ትዳሮች አይበተኑ። ዙብራ ያሃዲጋ አድቬንቲኒያ ያሃዲጋ እኔ ይኸውላችሁ ልብ ሲጠገን አያለሁ። ለሁለት የተከፈሉ ልቦች ማይክ እስቲ ስጥልኝ። ለዚህ ቢጫ ሹራብ ላደረገችው እነዚህ ቤቶች ይሰሩ፣ የእግዚአብሔር ቤተሰቦች ይሰሩ። እግዚአብሔር ይሄን ቤት ይስራ። እግዚአብሔር እንደዚህ ብሎኛል። አሜን። አምነሽ የተቀበልሽው ነገር ሰብሮሽ አየሁኝ። እውነት ነው። እግዚአብሔር እንደዚህ ብሎኛል። ልብሽ ይጠገናል። አሜን። ወደፊት አይደለም አሁን። አሜን። እግዚአብሔር 3 ይጠገናል ብቻ በይ ብሎኛል። አሁን አልፎ የሚጠገን የአባቴ እጅ ይዘረጋል። አሜን። 1 ይጠገናል፣ አሜን። 2 ይጠገናል፣ አሜን። 3 ይጠገናል። እለፋ ባባ እግዚአብሔር እንደውም የተሰበረን ነገር ለመጠገን ፈጣን ነው። እግዚአብሔር ልባቸው ለተሰበረ ምንድነው ቅርብ ነው። ለዚህ ትዳር እግዚአብሔር ቅርብ ነው። እግዚአብሔር እነዚህ ትዳሮች እጃችሁን ወደ እግዚአብሔር አንሱ። እስቲ ሁለት እጃችሁን ወደ እግዚአብሔር አንሱ። እግዚአብሔር በእናንተ ቤት ትዳር ላይ እኔ አልችልም፣ እናንተ አትችሉትም፣ እኔ አልችለውም፣ አንተ ግን ትችላለህ በሉት እግዚአብሔርን። 2 ደቂቃ ትችላለህ። የኔ ነገር ባንተ አይን ቀላል ነው። ቤቴን ስራ፣ ትዳሬን ስራ፣ ነገሬን ስራ። ከዚህ በኋላ ላላግሮመርም፣ ከዚህ በኋላ አመኘክ ነገሬ ሊሰራ ወደፊት ቀርብ ያለው ልዑሎይ በኢየሱስም እነዚህ ትዳሮች ይሰሩ። የወደቁ ትዳሮች በጌታ በኢየሱስም ይነሱ። ልዑሎይ ለዚህ ትዳር በኢየሱስም ጥጋን እንዲሆን ዛሬ ጸልያለሁ። መጠገን እንዲሆን ጸልያለሁ። የናፈቃቸው ሰላም ወደ ቤታቸው ይግባ። የናፈቃቸው ደስታ ወደ ቤታቸው ይግባ። ከአንዳንዶቻችሁ ቤት ውስጥ እግዚአብሔር የሐዘንን ካባ ሲያነሳ አያለው። ከአንዳንዶቻችሁ ቤት ውስጥ ደግሞ ጭቅጭቅ ሲያስወጣ አያለው። ከአንዳንዶቻችሁ ቤት ውስጥ ደግሞ አለመግባባትን ሲያስወጣ አያለው። ከአንዳንዶቻችሁ ቤት ውስጥ ደግሞ እውነተኛ ፍቅርን፣ እውነተኛ ሰላምን ያሳጣውን መንፈስ ሲያባርር አያለው። ከአንዳንዶቻችሁ ቤት ውስጥ ደግሞ ወረኛ ሰዎችን ሲያስወጣ አያለው። እግዚአብሔር አንድ አርጓችሁ እሷ ለሷ አትገባውም። ዛሬ ሕያው ጌታ ምስክሬ እግዚአብሔር ወረኞችን አስወጥቶ የሱን ኃይል በትዳራችሁ ላይ ይገልጣል። እዚህ ቦታ ላይ ለምስክርነት የዛሬ ሳምንት ትቆማላችሁ። መቼ አልኩኝ? ያው ጉዳይሽ ከበዛ ከዛሬ ሳምንት አያልፍም። ጉዳይ ከበዛ ከዛሬ ሳምንት አያልፍም። ላመነ ደግሞ ዛሬ ምሽት አሁን ነው። አሁን ይሆናል። አሁን ይሆናል። አሁን ይሆናል። ለሚያምን የቱ ይቻላል? እነሆ አዲስ ነገር አደርጋለሁ፣ እርሱ መቼ ይበቅላል? ሕያው ጌታ ምስክሬ ቤታችሁ ላይ ያስጨነቃችሁ ነገር አሁን ይበቅላል። አሁን ይስተካከላል። ልዑሎይ ትዳራቸውን ስለተሰራ ስም ይባረክ። ያስጨነቃቸውን ነገር አንከባለ ደስታ ወደ ቤታቸው ስላፈጠንክ አከብርሃለሁ። ለቅሷችሁ በሳቅ ይቀየራል። ለነገራችሁ ስም ታወጣላችሁ። ነገራችሁ ይወለዳል። እግዚአብሔር ጉብኝት ሲያረግ 3 ነገር ይሆናል አይደል ያለን እግዚአብሔር። አንደኛ ምን ይሆናል አለ? አንደኛ ምን ይሆናል? ነገር ይወለዳል። ሁለተኛ ለነገራችሁ ስም ይወጣል። ሶስተኛ ነገራችሁ ለእናንተ አይደለም ለዘራችሁ ሳቅ ይሆናል። ለከተማ ሳቅ ይሆናል። በእናንተ ትዳር የብዙዎች ትዳር ይሰራል። ልዑሎይ ስለሆነ አከብርሃለሁ። በእነዚህ ትዳሮች ላይ የአፍ ቃል ስለወጣ ቃል ደግሞ ስለሚያደርግ ቃሌ ወደ ምድር መጥቶ ይሰራል ካልክ ይሄ ቃል ስለሰራ ስም ይባረክ። እነዚህ ትዳሮች ስለተጠገኑ አከብርሃለሁ። ዘመናችሁ ይለምልም። ተባረኩ።
ጥሪ አደርጋለሁ። ኢየሱስ ክርስቶስን እንደ ግል አዳኛችሁ አርጋችሁ ያልተቀበላችሁ ከዚህ አምላክ ጋር መታረቅ እፈልጋለሁ። ማንንም ሰው በዚህ ጥሪ ሰዓት እንዳይወጣ በጌታ ፍቅር ጠይቃለሁ። ምክንያቱም በሰማይ ያሉ መላእክት ይሄንን ደስታ ይፈልጉታል። ስለዚህ ወደዚህ ፍቅር ወደ ሆነ አምላክ መጠጋት እፈልጋለሁ። እርሱን ማወቅ እፈልጋለሁ። ኢየሱስ እንደዚህ አላቸው፣ 99ን ትቼ አንዱ ጋር ሲሄድ አለ አንዱ ከ99ኙ ጋር ተደባልቆ እሱም ደስ እንዲለው ነው። እሱም የመንግስቴ ወራሽ እንዲሆን ነው። ስለዚህ ኢየሱስ በሰማይ ደስታ የሚያገኘው በአንድ ሰው ከሲኦል ማምለጥ ነው። ስለዚህ ይህን አምላክ እንደ ግል አዳኜ መቀበል ፈልጋለሁ የምትሉ ፈጠን ብላችሁ ወደፊት ትመጣላችሁ። እያጨበጨበን እነዚህን ሰዎች እንቀበላለን። ከዚህ አምላክ ጋር መታረቅ እፈልጋለሁ። ኢየሱስ እንደ ግል አዳኜ መቀበል እፈልጋለሁ። እሱ የህይወቴ ገዢ እንዲሆን እፈልጋለሁ። ሰው አትፍሩ። ምክንያቱም በዚህ ስፍራ ላይ ሁሉን ሊለውጥ ሁሉን ሊቀይር የሚችል አምላክ አለ። ኢየሱስ ይወዳቸዋል። ወንድሜ ተባረክና ወደዚህ እግዚአብሔር በዚህ አለ። ነገራችሁን ሊቀይር፣ ጥያቄያችሁን ሊመልስ፣ የዘላለምን ህይወት ሊሰጣችሁ ከሞተላችሁ ክርስቶስ ጋር ታረቁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የመዳን ቀን ዛሬ ነው፣ ደግሞ አሁን ነው። ስለዚህ አሁን ነው የመዳን ጊዜ። ፈጠን ብላችሁ ነው እናንተ ሰዎች። 2 ደቂቃ ብቻ ነው የምሰጠው፣ 2 ደቂቃ። ጌታ ይባርካችሁ። በእናንተ መዳን በሰማይ አሁን ትልቅ ደስታ አለ። ለዛም ሰዎች ብቻ ሳይሆኑ መላእክት ደስ ይሰኛሉ በዚህ መዳን። ክብር ለጌታ ይሁን። እህቴ ተባረኪ፣ ፈጠን ብለሽ ነይ። ጌታ በዚህ አለ፣ ጌታ በዚህ አለ። መድኃኒት ሊያደርግ፣ ፈውስ ሊያደርግ፣ የዘላለምን ህይወት ሊሰጥ ከዛሬ 2000 ዓመት በፊት በህይወታችሁ ላይ የተናገረው የመዳን ህይወት ሊጸና ኢየሱስ በዚህ አለ። እሺ፣ ክብር ለጌታ ይሁን። ጌታ ይባርካችሁ። እጃችሁን አንሱ። እኔ ምለውን ከኔ በኋላ ትላላችሁ። ጌታ እግዚአብሔር ሆይ አመሰግንሃለሁ። ኃጢአቴን፣ በደሌን፣ መተላለፌን በጌታ በኢየሱስ ስም በደም ሻረው። ኃጢአቴን፣ በደሌን ይቅር ስላልከው አመሰግንሃለሁ። ዓለምን፣ ሰይጣንን፣ ስራውን ክጃለሁ። ስሜ በህይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግንሃለሁ። ክብር ለጌታ ይሁን። እጆቻችሁን አንሱና ጸልይላችኋለሁ። በእግዚአብሔር ወይ ጸንታችሁ እንድትቆሙ፣ ሰይጣን ወደ ጠላቱ ወደ ፍቃዱ ሐሳብ እንዳይወስዳችሁ። ጌታ ይባረክ። እጅህን አንሳ። እግዚአብሔር አባታችን ሆይ ስለነዚህ እግዚአብሔር ወደ መንግስት ስለተቀላቀሉ ኃያላን እናመሰግናለን። እግዚአብሔር አባታችን ሆይ በአንድ ሰው መዳን በሰማይ ታላቅ ደስታ እንደሚሆን ቃልህም እንደዚያው እንደሚል በእነዚህ ምክንያት በሰማይ አሁን ታላቅ ደስታ ስለሆነ ስም ይባረክ። በቤት ጸንተው ደቀ መዝሙር ሆነው አንተን የሚያገለግሉ ለመክሊት የሚኖሩ ኃያላን እንድታደርጋቸው ጸልያለሁ። የትኛው መርገም በላያቸው ላይ ጠላት ያስቀመጠው ከዘር የመጣ መርገም በኢየሱስ ስም ይሰበር። ከዘመናቸው ላይ እንቅፋት ይነሳ። በቤት እንድታጸናቸው እንለምናለን። ስለተቀበልካቸው ተመስገን። በምትወደው ልጅ በኢየሱስ ስም ጌታ አምላክ ዘመናችሁን ይባርክ። ተባረኩ። ክብር ለጌታ ይሁን።